ጥቁር እምነት። ደራሲ ኢምራን ሰፋ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ቆዩ። አንድ ነፍሱን ለትወና ሙያ ለመስጠት የተዘጋጀ ወጣት ነው ሚራጅ። የእናቱ ድምፅ ከጠባቧ የመኝታ ክፍሉ ጀርባ ከሩቅ እንደሚመጣ ድምፅ ተሰማው። እናቱ ዘይነብ እየተዋከበች መታ የክፍሉን በር ከፈተች። ወይ አንተ እንቅልፋም ልጅ፣ መች ነው እንደ ሰው ብድግ በጠዋት ብለህ ቀንህን የምትጀምረው ማሬ? አለችና እናቱ ዘይነብ ከተኛበት አልጋ ቆልቆል እየተመለከተችው። እማዬ ደግሞ። ሚራጅ ተነፋነፈ። እናትና ልጅ ሲበዛ ቅርበት አላቸው። እናቱ የልብ ጓደኛው ናት። የ22 ዓመቱ ሚራጅ እናቱ የልብ ጓደኛው ናት። ዘፋኙ ይህ ሲሄድ ያ ይመጣል ብሎ እንዳቀነቀነው ከእናቱ ጋር ይህን ያህል ይቀራረብ እንጂ ከአባቱ ጋር ሆድና ጀርባ ናቸው። አባቱ ሼህ እንድሪስ ጥብቅ የእምነት ሰው ናቸው። ለመራራቃቸውና ግን የእሳቸው ጥብቅ እምነት ሰው መሆን እንደ ምክንያት አያገለግልም። ይልቁን ያራራቃቸው ሚራጅ የራሱን መንገድ ትቶ እሳቸው በመሩት እንዲሄድ በመፈለጋቸው መጠን ባለፈው ቁጣቸው ነው። በል ይበቃል፣ ቶሎ ተነስ፣ የቁርስ ሰዓት እኮ አለፈ አለች ዘይነብ ቁጣ ለማለት እየሞከረች። እሺ መጣሁ ብሎ እዛ ጋ አንተ እኮ ይህን የአባትህ ቤት ቢኖር ኖሮ ብላ ዘይነብ ሳትጨርስ ኦፍ እኔ ሌሊት መነሳት አልፈልግም አለ። አባቱ ከቅርብ ጊዜ ወዲህ ስገድ እያሉ ሌሊት ላይ የሚቀሰቅሱትን አስታውሶ እየተበሳጨ በል ዝም በል አለች ዘይነብ ደንግጣ። እሱን ተውና ቶሎ ጨራርሰህ ና ብላ እንደ ሕፃን ልጅ ጉንጩን ስማ ወጣች። ሚራጅ ሁሌም እናቱ ከአባቱ የተለየች በመሆኗ ፈጣሪን ያመሰግናል። በምን ተግባብተው ተጋቡ ይላል ለራሱ። እያዛጋ ከክፍሉ ሲወጣ ታላቅ እህቱ ዥላት ወደ እሱ ስትጣደፍ ተገጣጠሙ። ምንድን ነው አላት። ጥድፊያዋን ተመልክተው ቻርጀር የኔ ተበስጠሰ፣ ፍጠን እረ ውዴ በእናትህ እያለች እየተዋከበች ሰጣት። ከሰጣት በኋላ ቆይ ምን ብሎ ሳይጨርስ እየተጣደፈች ወደ ክፍሉ ሄደች። በቃ ለየላት ማለት ነው አለ በፊት። ብቸኛው ታላቅ እህቱ ናት። ከእናቱ ለይቶ አያየትም። ነገር ግን በነቆራ ስለምታስቸግረው ከእናቱ ጋር የሚወያይበትን ለሷ አያካፍላትም። ሌላ ጊዜ ቢሆን ሙአዚኑ አዛን የሼሁ ሐዲስ የኡስታዙ ቁርአን ይሰማበት የነበረው መስጂድ በከባድ ድንጋጤ ተወሯል። ሰው ሁሉ ጨርቁን ጥሎ አብዷል። የመስጂዱ መስኮቶች ስብርብራቸው ወጥቷል። የሚራጅ አባት መስጂዱ ውስጥ ሙአዚኑ አዛን ከሚያሰማበት ቦታ ከሌሎች 3 አቻዎቻቸው ጋር በመሆን የመጣባቸውን አደጋ ፈጣሪ እንዲመለስላቸው እጃቸውን ዘርግተዋል። ከውጭ ያለው ውጥረት እየተባባሰ ነው። ከዚህ ቀደም መንግስትን በመቃወም ሰበብ ቤተክርስቲያን ላይ ጥቃት አድርሰው የነበሩ ወጣቶች አሁን ፊታቸውን ወደ መስጂድ መልሰዋል። ድንገት ሁሉም ነገር ጸጥ አለ። በዚህ ጊዜ ሼህ እንድሪስና አቻዎቻቸው የእፎይታ ፈገግ ተለዋውጠው ሳያበቁ አካባቢው በከባድ ፍንዳታ ተናጋ። መንግስትን በመቃወም ስም መስጂድ በቦምብ መውደሙ በተሰማ ጊዜ ሽፍተኛ ሽብር ተፈጠረ። ብዙ ምዕመናንና ዜጎች እንባቸውን አፈሰሱ። እርግማኑ በየቦታው ጦፈ። መንግስት በሚዲያ ቀርቦ ወንጀለኞችን ለፍርድ እንደሚያቀርብ ተናገረ። ከሁሉም በላይ ከባድ የሐዘን ጥላ ያጠላባቸው ቤተሰቦችና ወዳጅ ዘመዶቻቸውን በጥቃቱ ላጡ ሰዎች ሆነ። የነ ሚራጅን ቤተሰቦች ከነዚህ መካከል ነበር። መርዶ ቤታቸው እንደደረሰ ሚራጅም ሆነ እህቱ ዥላት በፍጹም አላመኑ። የሐጂ እንድሪስ ቤተሰቦችና ወዳጅ ዘመዶች ቤቱን ሞልተውት ለቅሶ በለቅሶ ሆነ። አረቡም ፓኪስታኑም የሐጂ ወዳጅ እየደወለ ሐዘኑን ይገልጽ ነበር። ባለቤቷን ያጣችው ዘይነብም ደንዝዛ ነበር። ብዙ የህይወት ውጣ ውረድ ያየ ሰው ፊት መስሏል ፊቷ። ሴት ልጇ ዥላትም እንደዛው። ሚራጅን በቅጡ የልቡን ሳይነግሩ ያለፈውን አባቱን አሟሟቱን ባረበ ጊዜ ውስጡን እየቦረቦረው ከባድ ሐዘን ውስጥ ጣለው። ለቅሶና ሐዘኑ የተተወው ከ3 ቀናት በኋላ ነበር። በእስልምና ህግ መሰረት ሐዘንም ሆነ ደስታ ብዙ አይቆይም። ከ4 ወራት በኋላ ሐጂ እንድሪስ በአደጋው ከሞቱ በኋላ ቤተሰቡን የሚያስተዳድረው የእሳቸው ታናሽ ወንድም ሆነ።
አዲስ አበባ ውስጥ ብቻ 4 ትላልቅ የንግድ ማዕከላት ያሉት የሀጂ ታናሽ ወንድም ሀብት ብቻ ሳይሆን መልአክ የሆነ ጸባይ ስለነበረው ለእነ ሚራጅ ቤተሰብ ምንም የቸገራቸው ነገር የለም። ከሀጂ አሰቃቂ ህልፈት ውጪ ሁሉ በእጄ ሁሉ በደጄ ነው። ሀዘኑ ግን ሁሌም በልባቸው ይኖራል። ሚራጅ ከዚህ በኋላ ምን ማድረግ እንዳለበት ወስኗል። የሚያፈቅረውን የትወና ሙያ ለመቀላቀል መንገድ ፍለጋውን ጀምሯል። ነገር ግን የተቀላቀለው የትወናውን ዓለም ሳይሆን እጅግ በጭካኔ የተሞላ የውንብድና ዓለም ሆነ። በአንድ ቀን የእጅ ስልኩ ላይ የማያውቀው ቁጥር ይደወልለታል። ቀደም ብሎ የፕሮዲውሰሮችና የፊልም ኤጀንቶችን ትኩረት ለማግኘት ብሎ ለብዙ ሰዎች የስልክ ቁጥሩን ዘርቶት ስለነበር የእድል በር እንደተከፈተለት አስቦ ስልኩን ያነሳዋል። የደወለለት ሰው የፊልም ፕሮዲውሰር እንደሆነና ተገናኝተው ቢያወሩ ደስ እንደሚለው ገለጸለት። ሚራጅም ደስ እንደሚለው ገልጾ በአንድ ሆቴል ቀጠሮ ያዙ። የተቀጣጠሩበት ቦታ ሲደርስ ግን በስልክ ያነጋገረው ወንድ ሳይሆን የጠበቀው ቦክሰኛ የመሰለች ሴት ነበረች። ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ የተመሰረተው የኢአማንያን ማህበር ከጊዜ ወደ ጊዜ እየጨመረ መጥቷል። ሲያሻቸው ራሳቸውን ሰይጣኖቹን ብለው የሚጠሩት የተቃውሞ አባላትና መሪዎቻቸው ዓላማቸው በፈጣሪ ማመንን ማጥፋት ነው። ከነዚህም ተግባራት ውስጥ የየትኛውም ቤተ እምነት ማውደም ይጠቀሳል። በተጨማሪም የተለያዩ እምነትን የሚሰብኩ የእምነት አባቶች ይገደላሉ። አዲስ አበባ የሚገኘው ቅርንጫፍ ከአንድ ጭር ካለ ግቢ ውስጥ በመሬት ስር ተቆፍሮ የተሰራ ነው። ግቢው የሚገኝበት ቦታ ሰዋራ ከመሆኑም ባሻገር ከጥልቅ ወንዝ ጋር መውጫ የተሰራለት ነው። በውስጡም መጸዳጃ ቤቶች፣ መሰብሰቢያ አዳራሾች፣ ልዩ ልዩ መርዞች የሚቀመሙበት ቤተ ሙከራ አለ። መርዞቹ የተለያዩ የእምነት አባቶችን ለመግደልና ለማሳበድ ይውላሉ። የዚህ ቅርንጫፍ አስተባባሪ አዞ የመሰለ በቅጽል ስሙ ወላፈን የተባለ ሰው ነው። ወላፈን የተባለው የሚነድ ነገር ስለሚያስደስተው ነው። ሁሌ ከእጁ ላይ ላይተር አይለይም። የኢአማንያን አባል ከመሆኑ በፊት ሚስቱ ከሌላ ወንድ ጋር ስትማግጥ አይቷት ሁለቱንም በጥይት ደብድቦ አቃጥላቸዋል እየተባለ ይወራል። ወላፈን ከቁጣው ይልቅ ሳቁና ደስታ ያስፈራል። ሚራጅ የፊልም ፕሮዲውሰር አገኛለሁ ብሎ የማፊያ ቡድን መሪ የመሰለች ሴት በማግኘቱ ግራ ተጋባ። ቀልድም ስለመሰለው መበሳጨቱ አልቀረም። ጥያቄን መልሽልኝ እንጂ ስልክን ከየት ነው ያገኘሽው? ፕሮዲውሰር ካልሆንሽ ምን ፈልገሽ ነው ብሎ ጮኸ። በካፌው የነበሩ አንዳንድ ሰዎች ወደ እነሱ ማፍጠጣቸውን ጀምረዋል። ከፊቱ ያለችው ሴት የእሱን ንዴትና ጩኸት ግድ ሳይሰጣት ካዘዘችው ኮካ ተጎንጭታ በረጅሙ ከተነፈሰች በኋላ በህይወትህ ምናልባትም በፊልሞች ላይ ካልሆነ በቀር አይተው የማታውቀው አንድ ተልእኮ እንድትቀላቀል ልጋብዝህ ነው እዚህ ያለሁት አለች ተረጋግታ። ሚራጅ ከንዴቱ መለስ ብሎ ይበልጥ ግራ እየተጋባ የምን ተልእኮ? የትስ አወቅሽኝ? ብሎ ጠየቀ። መተዋወቅ አይጠበቅብኝም፣ ዓላማችን ከተመሳሰለ ይበቃል። በነገራችን ላይ እኔ ተቋሜን ዓላማ ይዤ ነው እዚህ የተገኘሁት። ማለትም ለተልእኮ የመረጥኩት እኔ ሳልሆን ድርጅቴ ነው ማለት ነው አለች ከነርጋታዋ። ሚራጅ አፍጥጦ ካያት በኋላ ከትከት ብሎ ሳቀ። እሷም ያለምንም የስሜት መለዋወጥ ታይዋለች። ስቀው ካበቃ በኋላ ድርጅታችሁ ሲአይኤ ነው ወይስ ሞሳድ ብሎ ተሳልቆ ሊሄድ ሲነሳ የአባትህ አሟሟት ልቤን ነክቶታል ብላ ምንም እንዳላለ ሰው የፈረደትበትን ኮካ ተጎነጨች። ምን ማለት ነው ብሎ እየተሳለቀ ከተነሳበት ወንበር ላይ ተቀመጠ። መልሽልኝ እንጂ። በተለመደው እርጋታዋ ቀጠለች። ምን መሰለ የማወራው ቁም ነገር ነው ገባህ? ቀጠለችና እኔና ድርጅታችን ልክ እንደ መላእክት ነን። እምነታችንን ለመጠበቅ ቆርጠን የቆምነ ወጣቶች ነን ብላ ቆመች። ሚራጅ የበለጠ ግራ ተጋብቶ ያያት ጀመር። እንዳልኩህ የእኛ እምነት ጠባቂዎች ነን። በማህበራችን ውስጥ ሙስሊሙ፣ ኦርቶዶክስ፣ ካቶሊኩ፣ ፕሮቴስታንቱ ሁሉም አለ። እምነታችን ቢለያይም ዓላማችን አንድ ነው። እሱም እምነትን ለማጥፋት ደፋ ቀና ከሚሉ ኢአማንያን እምነታችንን መታደግ ነው። አሁንስ ገባህ? ሚራጅ በትንሹ ተረታታል። እናም ከአባቴ ጋር ምን ያገናኘዋል? መልሳ እኛ የእምነት ጠባቂ እንደመሆናችን የእምነት አጥፊዎችንም አሉ።
ይህ ማህበር የተመሰረተው እምነት የለሽ በሆኑ ሰዎች ነው። እምነትን ለማጥፋት ሲሉ የእምነት ቦታዎችን ያደበያሉ። ለአባትህ ሞት ማህበራቸው ተጠያቂ ነው ማለት ነው። ገባህ ብላ ፈጠጠችበት። ስለዚህ ጥቃቱ በኢአማንያን የተፈጸመው። ገባኝ። ታዲያ ከኔ ምን ትፈልጋላችሁ ብሎ ጠየቃት። ምንም አይነት የበቀል መንፈስ ውስጥ የለም። ከሱ የሚፈልገውን ከመንገሯ በፊት በነገራችሁ ላይ ማርያማዊት እባላለሁ ብላ ራሷን በደረቁ አስተዋወቀችው። በኢአማንያን ሰዋራ ግቢ ውስጥ የአንዱ የመሰብሰቢያ አዳራሽ ውስጥ ወላፈንና 10 የሚሆኑ ሰዎች ቦታቸውን ይዘው ተቀምጠዋል። እሺ ጓዶቼ ሲል ጀመረ ወላፈን። እንደምን አላችሁ ብዬ አልጠይቃችሁም፣ ምክንያቱም ሁሌ ደህና ናችሁ ሲል ጊዜ ክፍሉ በሳቅ ተናጋ። ቀጠለና ከዝርዝር ጉዳይ በፊት በነገው ዕለት ለሚደረገው የኢአማንያን ጉባኤ ወደ ካሊፎርኒያ ሊሄድ እንደሆነ ይታወቃል። ስለዚህ ለ2 ቀናት ያህል ሞርዳና እኔን ተክታ ለ2 ቀናት ትቆያለች ሲል ጊዜ በረጅሙ ቁጥርጥር የተሰራ ሴት አዳራሹን ከፍታ ገባች። ሰዎቹ በድንጋጤ ደርቀው ቀሩ። ሞርዳራ ፍትሃታቸውን ተመልክታ የተንኮል ፈገግታዋን ብልጭ አደረገች። ማርያማዊት ስሟን ለሚራጅ ካስተዋወቀችው በኋላ ተቃውሟቸው ለምን እሱን እንደሚፈልገው መግለጽ ጀመረች። አሁን ላይ ማህበራችን እምነትን ለማጥፋት የሚሮጡትን ከማደናቀፍ በተጨማሪ ለራሱ የሚሆን አባልም ይሰበስባል። እናም ወደ አንተ ፊታችንን ያዞርነው አባትህን ያጣኸው አማኝ ባልሆኑ ሰዎች በተሰነዘረ ጥቃት በመሆኑ እነሱን ለማጥፋት ቁርጠኛ ሆነ ትሰራለህ ብለን ስላሰብን ነው ብላ ቆም ካደረገች በኋላ አይደለም እንዴ ብላ ጠየቀችው። ቆይ እናንተ አባላቶቹ ለምታምኑት እምነት ጥብቅ አማኝ ናቸው አይደለም? አሁንን ለዛም ነው ህይወታችንንም ቢሆን ለመስጠት የተዘጋጀ ነው። እስላሙም ክርስቲያኑም አባል እምነቱን በጥብቅ መያዝ አለበት። ነገር ግን ማህበራቸውን ስንሆን ለአንድ ዓላማ እንቆማለን፣ ለእምነት አለች ማርያማዊት። ሚራጅ ነገሩ ምንም አልጣመው። ከማርያማዊት በቶሎ ለመለየት ዳግም ላላያት ፈልጓል። እናም መውጫ መንገድ አገኘሁ ብሎ ተደስቶ እንደዛ ከሆነ የተሳሳተ ሰውን ያገኛችሁት፣ እኔ ጥብቅ እምነት ሰው አይደለሁም ማለት። ማርያማዊት ለመጀመሪያ ጊዜ ፈገግ ብላ ይበልጥ ተፈላጊ ያደረገህ እሱ ስትለው ጊዜ ከዋለ እንዴት አላት እየተገረመ። በሰላይነት ወደ ኢአማንያን ማህበር ልናስገባው ወስነናል። አባባሏ ቀለል ያለ ነገር ግን ስራውና መዘዙ ከባድ ነበር። አልፈልግም ብለስ አለ ሚራጅ። ሰውነቱ መጋል ጀምሯል። ማርያማዊት ፈገግ ካለች በኋላ ከካፌው መስኮት ባሻገር ያለ አንድ እብድ ላይ አፈጠጠች። ሚራጅም እይታዋን ተከተላት። በጣም ያሳዝናል አይደል አለች ማርያማዊት ወደ እብዱ እየተመለከተች። ምን ለማለት ፈልገሽ ነው አለ ሚራጅ ድምፁ እየሰለለ። ከሰዓታት በፊት የነበረው ሚራጅነቱን አጥቶ ፍርሃት እየተሰማው ነው። የሚወደውን ተወና እየተጫወተም ይመስሏል። ይህንኑ ለማረጋገጥ ዞር ሲል ግን ካሜራማኖች የሉም። ስለዚህ የእውነት ነው ማለት ነው። ምንም እንኳን የእውነት ሰዎች ብንሆንም ልክ እንደ ኢአማንያኖች መንግስት አያውቀንም። ያ ማለት ህገወጥ ነን ማለት ነው። አሁን ከአንተ ጋር ያወራሁት ተራ ወሬ ሳይሆን የእኛን መኖር የያዘ ሚስጥር ነው። አንተ ደግሞ የማህበራችን አባል ካልሆን ሚስጥሩ ልታወጣ ትችላለህ። ስለዚህ ሀዘን እየተሰማንም ቢሆን የሆነ ነገር ማድረጋችን አይቀርም አለች ማርያማዊት እንደዋዛ። ያዘውም ይላል ሚራጅ ድንጋጤ እየጨመረ። ነገ ስውሩን ትተዋወቃለህ ብላ የኮኳን ሂሳብ ከፍላ ጥላው ሄደች። ትልቅ ጣጣ አለ ሚራጅ ለራሱ። ካሊፎርኒያ አሜሪካ። የቺካጎ ከተማና የሚቺጋንን ሐይቅ 360 ዲግሪ ማሳየት በሚችለው እጅግ ቅንጡ በሆነው ሲቲ ሬጅን ቺካጎ በተባለ ሆቴል ውስጥ ወላፈን 2 እንስቶች ታቅቦ ወደ መጠጥ እየተጎነጨ ነው። በዚህ እጅግ ቅንጡ በሆነ ሆቴል በታች ባለው የስብሰባ አዳራሽ ውስጥ በድብቅ ከሚደረገው የኢአማንያን ጉባኤ በፊት ራሱን በጥቁር ቀለም እያደሰ ነው። ኢትዮጵያ አዲስ አበባ። ወላፈን ሴቶቹን ታቀፈው በሚንሰፈሰፍበት ሰዓት በሱ ቦታ ተክቷት ሄደው ሞርዳራ
አንድ ወጣት ላይ ፍርድ እየሰጠች ነበር። እታች ክፍል ወስዳችሁ ከነ ህይወቱ አቃጥሎት ገሃነምን ምድር ላይ ማየት አለበት ስትል አዘዘች። ወጣቱ በልመና እየተነሳ ይወድቃል። ሎሌዎቿ እየጎተቱ ወሰዱት። ሚራጅ ከማርያማዊት ተለይቶ ቤቱ ከደረሰ በኋላ ያለበትን ሁኔታ ማሰላሰል ጀመረ። የሚወደውን ትወና ለመቀላቀል ባሰበ ጊዜ የገጠመውንና ፈተና አስቦ የምወደው ነገር መጥፊያ ሆነ ሲል አሰበ። ለእናቱና ለእህቱ ዤላት ምንም ላለመንገር ወሰኗል። እንኳን እነሱ እሱ ራሱ እየሰማውን ባይሰማ ይመርጥ ነበር። ሌሊቱን ለመተኛት ተቸግሮ አሳለፈ። ትንሽ ሸለብ ያደርገው ቅዠት ያነቀዋል። የማያልፍ ቀን የማይነጋ ጨለማ በምድር የለምና እንደምንም አነጋው። ከንጋት በኋላ የሚጠብቀው የማርያማዊት ስልከስ ነበር። በጥቁር ላንድ ክሩዘር መኪና ውስጥ ማርያማዊት ለሚራጅ ገለጻ እያደረገች ነው። ቆይ ለምንድነው ለመንግስት የኢአማንያን ድርጅትን የማታጋለጡት ብለው ጠየቀ ሚራጅ። ማርያማዊት ዝም ብላ ካፈጠጠችበት በኋላ ቀጠለች። መንግስት በራሱ የእምነት አካል መሆኑን ስለምንጠራጠር ነው። እኛ ለራሳችን እምነት የመንግስት ጥብቅና አንሻ። ምነው ፈራህ እንዴ አለች። በፈራ ይፈረድብኝ? ተቋማችሁ እኮ የመስዋዕትነት በግን ያደረገኝ። ሚራጅ በብስጭት መለሰ። ከዚህ በኋላ ያንተም ተቋም ነው እንዳልከው፣ እኛ ለእምነታችን የመስዋዕትነት በጎች ነን። ሚራጅ እብድ ናት እንዴ ይላል በውስጡ። ላንድ ክሩዘሩ የአየር ጤናን አደባባይ አልፎ ወደ ሰበታ ፊቱን አዙሯል። ሰበታ ከተማ ደርሰው በኮብል ወደ ታነጸ ሰፈር ገቡ። ሰፈሩ ጭር ከማለት ውጪ ከኋላው ደረቱን ለሰማይ ገልብጦ የሰበበ ተራራ ተከፍሎበታል። የመንገዱ ኮብል ቢሆንም ስፋቱ ከአነስተኛ ሜዳ ጋር ይስተካከላል። ወደ ሰፈሩ ገባ ካሉ በኋላ ላንድ ክሩዘሩ አንድ ግቢ ጋር ቆመች። ከመኪናው ወርደው ወደ ግቢ ከዘለቁ በኋላ ከአንድ ግዙፍ መጋዘን ጋር ተፋጠጡ። ማርያማዊት ከካፖርት ኪሷ ቁልፍ አውጥታ የመጋዘኑን አነስተኛ በር ከፈተችው። በአይኗ ሚራጅን እንዲገባ ከጋበዘችው በኋላ በሩን ከኋላቸው ተዘጋ። ውስጡ እጅግ ሰፊ ነው። የዓለም ዋንጫ ሜዳ ተብሎ ተሳለቀ ሚራጅ በውስጡ። ይህ ምንድን ነው? ሚራጅ ጠየቀ። ተመልከታለች ማርያማዊት ወደ አንድ ጥግ ሄደች። ጥጉ እንደደረሰች ከኪሷ ሪሞት የመሰለ ነገር አውጥታ ስትነካካ ከፊቷ የቆመው ግድግዳ ወገግ ብሎ ተከፈተ። ሚራጅ አፉን ከፍቶ ቀረ። በልቶሎ ወደዚህ ና፣ ገና የሱሳር ጉዞ ይቀረናል አለች። የአዲስ አበባው የኢአማንያን መሪ ወላፈን የካሊፎርኒያውን ጉባኤ ጨርሰው ወደ ኢትዮጵያ ገብተዋል። ወደ ስውሩ የማህበራቸው መቀመጫ እንደደረሰ መጠነኛ አቀባበል ተደረገለት። አቀባበሉን ችላ ብሎ የሱን ቦታ ተተውላት የነበረችውን ሞርዳራ በአንደኛ ክፍለ ዘመን የተሰራ ወደሚመስለው ቢሮ ጠራት። የቢሮው የጣራው ከፍታ ተሰቅሎ የተሰራ ነው። በመሃሉ ላይ አነስተኛ የመንደር የሚያህል ጌጠኛ የአምፖል ማቀፊያ ያለው። ግድግዳው በጥንት ስዕሎች ያሸበረቀ ነው። ሞርዳራ ክፍሉ እንደገባች እኔ በሌለሁበት ምን ሰራሽ አለ። ድምፁን አጎርም ነው። መንገድ ላይ ሲሰግድ ያገኘሁትን ወጣት ምን እንዳደረግኩት ገምት አለች። ከጣቷ ሊበለጥ ምንም ያልቀረውን ጥፍሯን ከከንፈሯ ላይ አድርጋ የኔ ሳት አለ ወላፈን የቀሉት አይኖቹን እያጉረጠረጠ። ከመሄደ በፊት እንዳልከኝ ምርጥ የስለላ ሰው አግኝቻለሁ አለች በድል ስሜት። ማን ነው አለ ወላፈን በአጭር ጊዜ በመሆኑ እየተደሰተ። ሴት ናት። በቅርቡ አባቷን እኛ ባደረስነው ጥቃት አታለች። የጥቃቱን ምንጭ አማኞቹ ላይ አላከኬ አሳምኛታለሁ። ስሟ ማን ነው አለ ወላፈን አውረታ ሳትጨርስ። ዤላት። ሚራጅና ማርያማዊት ለ5 ደቂቃ ያህል ወደ ታች በሚወስድ አሳንሱር ከተጓዙ በኋላ ሌላ ጭር ወዳለ መጋዘን ደረሱ። ሚራጅ ነገሩ ግራ ሆኖበት ምንድነው ነገሩ ብሎ ጠየቀ ለማርያማዊት። ጥያቄውን ችላ ብላ ወደዚህ አለችው። ወደ ቀኝ እየመራችው ትንሽ ከተጓዙ በኋላ ግጥም ብሎ የተዘጋ በር ጋር ደረሱ። ማርያማዊት ቀኝ እጇን አንስታ ስታሳርፍ በሩ ቀስ እያለ መከፈት ተጀመረ። እንዴት? ሚራጅ ተገርሞ ጠየቀ። ባሻራን የሚሰራው ፕሮግራም የተደረገ ነው።
አሁን ይህን በመሰለ ነገር የምትደነቅበት ሰዓት አይደለም አለች ማርያማዊት። በሩ እየተንቀራፈፈ ከተከፈተ በኋላ ሰፊ የእንግዳ ማረፊያ ክፍል ታየ። ከእንግዳ ማረፊያው በስተግራ በኩል ረጅም ኮሪደር ይታያል። እንኳን ደህና መጣችሁ አለ አንድ ድምፅ። ሚራጅ ድምፁን ወደ ሰማበት ፊቱን ሲያዞር ሁለት በዕድሜ ጎልማሳነት የተጠጉ ሰዎች አንድ ላይ ቆመዋል። እንኳን ደህና ቆያችሁ አለች ማርያማዊት። ወደ እነሱ ከተራመዱ በኋላ ከሰዎቹ ትይዩ ባለው ምቹ ሶፋ ላይ ተቀመጡ። ልጅ ሚራጅ ብሎ ጀመረ አንደኛው። ፊቱ በገዛ ጺሙ ተወሮ ከንፈሩ የጠፋ ይመስላል። በመጀመሪያ እንኳን በደህና መጣህ ለማለት እወዳለሁ ሲል ጊዜ ሚራጅ በብስጭት ዘሎ ተነሳ። እንኳን ደህና መጣህ? ቀልድ ነው የያዛችሁት? እኔ በደህና አልመጣሁም አለ በብስጭት። ይገባናል ብሎ ጀመረ ሌላኛው። ነገር ግን እንዲህ ያለው የተቀደሰ ሐሳብ ነው። አየህ፣ እምነት ከምንም ነገር በላይ ወሳኝ ነው። ዓለምና ህዝቦቿ ያለ ሃይማኖት እንስሳዊ ህይወት መኖር ይጀምራሉ። ለዚህ የውጭ ዓለም ማሳያ ነው። አሁን ክርክሩን ትተን ወደ ስራ እንግባ። ማርያማዊት ነገሩን እንዳስገነዘበች አምናለሁ ካል በኋላ ራሴን ላስተዋውቅ፣ መርአድ እባላለሁ። በዚህ ድብቅ ተቋም ውስጥ ክርስትናን እወክላለሁ። እሱ ደግሞ ብሎ እጁን ዘርግቶ ወደ አቻው እየጠቆመ ሐምዱ ይባላል፣ እስልምናን ይወክላል አለ። በተመሳሳይ ሰዓት ሚራጅ የእምነት ጠበቃ ነን ከሚሉት ሰዎች ምሽግ እንደደረሰ ነበር እህቱ ጂላድ ደግሞ ከሞርዳራ ጋር የኢአማንያን ምሽግ የደረሰችው። በዚህ በኩል አለች ሞርዳራ ወደ ወላፈን ቢሮ እየጠቆመች። የሞርዳራ ከድምፁ ጋር ተደምሮ ለጂላድ ቅዝቃዜ ፈጠረባት። ከአባቴ ደም አይበልጥም አለች ለራሷ። ወደ ቢሮ እንደገቡ ወላፈን ሲጃራውን እያቦነነ እንኳን ደህና መጣሽ ጂላድ አለ። ወጓ ይለፈኝ አይነት ከመቀመጫው የተነሳ መጥቻለሁ ደም ለመመለስ አለች። ጂላድ ውስጧ ጥላቻ እየተገላበጠ ልክ ነሽ፣ ደም በደም ይሰዳል። ወላፈን ወደ ሞርዳራ እየተመለከተ አሁን አስተዋጽኦ ምንድን ነው አለች ጂላድ። የእምነት ማህበሩን ለማፈራረስ ቸኩላለች። ሞርዳራ እንዳሳመነቻት ለእምነት ነው የሚቆመው ብለው ወጣቶች የመሰረቱት ድብቅ ማህበር ዓላማው ከዛ በተቃራኒው ነው። ለማረጋገጫም እንዲሆናት እውነት ለእምነት ከሆኑት ለምንድነው በድብቅ ስራቸውን ይሰራሉ ብላ ሞርዳራ የማትመልሰውን ጥያቄ አስታቅፋ ሳምናታለች። ጂላትም ነገሩን ለማረፍ ፈቃዱ አልነበረም። የአባቷ ሸህንድሪስ ደም ብቻ ሆኗል የሚታያት። ወላፈን የጂላትን የበቀል ጥማት ሲመለከት ጥሩ መሳሪያ አለ ለራሱ። ቦታቸውን ይዘው ለአፍታ በዝምታ ከቆዩ በኋላ ሞርዳራ መናገር ጀመረች። ያንቺ አስተዋጽኦ የስለላ ተግባር ነው። ወደ አማንያን ማህበር ስውር ዓላማ ይዘሽ ትገቢያለሽ ስትል ጊዜ ጂላት ቆንጆ ቦታ ነው፣ ሊያጠፋቸው የሚችለውን መረጃ ሁሉ ከማነፍነፍ አልቦዝንም። ጥያቄው እንዴት ነው ማህበሩን የምቀላቀለው ብላ ጠየቀች። ወላፈን ጂላት ጅል ነች ብሎ አሰበ። እንዴት እኔን መረጡን ብላ ትጠይቅም? ለነገሩ ቆንጆ ጅል ነች ሲል ለራሱ ተሰለቀ። ሚራጅ እስልምናና ክርስትናን እናኮላለን ብለው ለራሳቸው ሹመት ከሰጡ ሰዎች ጋር ሆኖ እንዴት ወደ ኢአማንያን ማህበር እንደሚያስገቡት ያስገነዝቡት ጀመር። ማርያማዊትም አብራቸው ነበረች። የሁለት ልጅ ሚራጅ በማለት ሐምዱ የተባለው ተወካይ ንግግሩን ጀመረ። የኢአማንያን ማህበርተኞችን ሰዎችን ለማህበራቸው የሚለምኑት የተቋማቸው አባል በሆነ ሰው አማካኝነት ነው። ከዛ በተረፈ በግሉ ማህበራቸውን መቀላቀል የመፈለገ ሰው ሞርዳራ የተባለች መሽታ ቤት አለ። እዛ ሄዶ ነው ሊቀላቀላቸው የሚችለው። ይገርማል። ሞርዳራ አንዲት የማህበሩ አባል የሆነች ሴት ስም እንደሆነ መረጃ ደርሶናል። ትክክለኛ ስሟ ይሆን አይሆን አናውቅም። ነገር ግን በጭካኔዋና በወሲብ ወዳድነቷ የወጣላት ስም እንደሆነ ይገመታል። ምክንያቱም ሞርዳራ ማለት ከወሲብ በስተቀር መድኃኒት የሌለው ገዳይ በሽታ በመሆኑ ብሎ ቆም አደረገ ሐምዱ። እሺ የማህበሩ አባል ሆንኩ እንበል፣ ነገር ግን እንዴት ነው የመረጃ ቋታቸው ላይ የሚደርሰው ብሎ ጠየቀ ሚራጅ። ከነገሩ መውጣት እንደማይችል ስለተረዳ በጉዳዩ ላይ ተሳታፊ ሆኖ ራሱን ከአደጋ ለመጠበቅ ወስኗል። ጥሩ ጥያቄ አለ መርአድ የተባለው ተወካይ። ቀጠለና መረጃውን ልታገኝ የምትችለው ለነሱ ታማኝ በመሆን ነው።
የእምነቱን መንገድ ደግሞ እኛ እንመራሃለን ብሎ ፈገግ አለ። በዚያ አኳኋን ከተወያዩ በኋላ ማታውን ስራው እንዲጀመር ተወሰነ። ሞርዳራ ቡና ቤት ዛሬ ማታ አጥፊያው ይረከባል። በተመሳሳይ መልኩ ዢላትም ከሞርዳራና ከወላፈን ጋር ተቀምጣ እንዴት ወደ አማንያን ማህበር እንደምትገባ ማብራሪያን እየተሰጣት ነበር። ቀላል ነው ብላ ሞርዳራ ጀመረች። ሙስሊሙ በመስጂድ ክርስቲያኑን በቤተ ክርስቲያኑ ይመለመላል። ይህ ሲደረግ ግን ዓላማቸው አይታወቅም ብላ ቆም አደረገች ሞርዳራ። ዢላት በንዴት ተነሳችና ምን እና ከመስጂድ የተመረጡ ወጣቶች ናቸው መስጂድ የሚያፈርሱት? ንዴት አነቃት። እንዳልኩት ነው፣ ነገር ግን ወጣቶቹ ይህን አይረዱም አለች። ሞርዳራ ለዢላት የተጨነቀች ለመምሰል እየጣረች ተለጎሙ ሲያዳምጥ የነበረው ወላፈን ጣልቃ ገብቶ ለዚህ ነው ዝም ማለት የሌለብን ሲል አከለ። ዢላት በንዴት ስትብከነከን ቆይታ የት መስጂድ ሄጄ ነው አባል የምሆነው ስትል ሞርዳራና ወላፈን ተጠቃቀሱ። የሁለቱም ልብ ዢላት ጥሩ መሳሪያ እያለ እየፎከረ ነበር። ሞርዳራ መሽታ ቤት። ሞርዳራ ቡና ቤት ዳንኪራውን ቀልጧል። የሙዚቃው ምት ነፍስን ማዝናናት ሳይሆን ማሸበሩን ይዟል። ባንት የሚያህል ቀሚስ የለበሱ ሴቶችና በስሜት የሆኑ ወጣቶች ጭለጅን ተፋፍከው ወሉ ያልተለየ ወግ ይዘዋል። የቆየው ዲም ላይት ብልጭ ድርግም ተጨምሮበት ብርሃኑ ራሱ ሌላ ሽብር ይፈጥራል። ሚራጅ በዚህ ሁሉ ሽብር መሃል ሆኖ አንድ ጥግ ላይ ተቀምጧል። ማርያማዊትም ሁኔታውን ተመለከታት። ከሱ ጋር ብትመጣም አንድ ጥግ ላይ ብቻዋን ተነጥላ ተቀምጣለች። አንድ አስተናጋጅ ወደ ሚራጅ ከቀረበ በኋላ ምን ይምጣ ወንድም ብሎ ጠየቀ። ሚራጅ በአንገቱ ንቅናቄ ወደፊቱ እንዲቀርበው ካደረገ በኋላ አምላክ የለም አለው። የይለፍ ቃል ነበር። አስተናጋጁ በተሸረፈ ጥርሱ ፈገግ ካለ በኋላ ተከተለኝ ብሎ ፊቱን አዞረ። አስተናጋጁ ሚራጅን እየመራ ወደ ቡና ቤቱ ጓሮ ከወሰደ በኋላ አንድ በር ማንኳኳት ጀመረ። ከትንሽ ቆይታ በኋላ የሰማይ ስባሪ የሚያህል ሰው በሩን ከፈተው። ከአስተናጋጁ ጋር የአይን መልእክት ተለዋውጠው ሚራጅ ወደ ውስጥ ገባ። ቤት ውስጥ ሰውነታቸውን በስፖርት የተገነባ 3 ወጣቶች ተቀምጠው ከበላያቸው ጭል ጭል በምትል አምፖል ቼዝ ይጫወታሉ። ክፍሉ በሲጋራ ጢስ ከመታፈን ውጪ ቀዝቃዛ ጨለማና ሰፊ ነበር። ሚራጅ ቆሞ አይናቸውን እያየ ከመቆም ውጪ ምንም አልተናገረም። በዚህ መሃል አንደኛው እምነት የለሽ ለመሆን ከመወሰን በፊት የምን እምነት ተከታይ ነበርክ ብሎ ለሚራጅ ጥያቄ ያቀረበ። የእስልምና። ሚራጅ ይህን በተናገረ ጊዜ በሩን የከፈተው ወጣት ተነስቶ ጨለማው ውስጥ ተሰወረ። ሲመለስ በእጁ መጽሐፍ የመሰለ ነገርና ላይተር ይዟል። ምን ይሆን? ሚራጅ ራሱን ጠየቀና ወደዚህ ና ትዕዛዝ አስተላለፈ። ወጣቱ አሁን ማህበራችንን ለመቀላቀል ያለህን ፍላጎት በጥቂቱ ታሳየናለህ ብሎ የእጁ የያዘውን መጽሐፍ ለሚራጅ ባቀበለው ጊዜ ሚራጅ ደርቆ ቀረ። ቁርአን አለ በለሆሳስ። ይረዱኝ እንጂ መቼም አለ ለራሱ። አቃጥለው ብለው ጮኸ ወጣቱ። ዢላት በአንድ ግንብ ስር ሆና ከመስጂድ የሚወጡ ሴት ወጣቶችን መጠበቅ ይሳለች። ሞርዳራና ወላፈን እንዳስታወቋት የአማንያን ማህበር አባል የሆኑ ሴቶች ወጣቶች በምሽት ተሰባስበው ከመስጂድ እንደሚወጡ ተረድታለች። ሰዓቱ ወደ 2 ሰዓት ተጠግቷል። አድፍጣ ስትጠባበቅ ከቆየች በኋላ 6 የሚሆኑ ሴት ወጣቶች ከመስጂዱ ቅጽር ግቢ ወጡ። ሁሉም ጥቁር አባያ ለብሰዋል። የሞቀ ጨዋታ ይዘው ስለነበር ዢላትን ሳያዩት ካጠገቡ አለፉ። በዚህ ጊዜ ዢላት ፈጠን በማለት ከኋላቸው ተከትላ ሰላም አለይኩም አለች ፈገግ እያለች። ሁሉም በአንድ ላይ ወአለይኩም ሰላም አሉ። ጨዋታቸውን አቁሞ ፊታቸውን ወደ ዢላት እያዞሩ መቀላቀል ፈልጋለሁ አለች። ዢላት በቀጥታ ሁሉም ማህበራቸው እንዳሰለጠናቸው ምንም ሳይደናገጡ ወሬውን መቀላቀልማ ትችያለሽ እኮ አለች ፈገግ እያለች። ነገር ግን መንገድ ላይ ሰው አስቆሞ ወሬ ለመቀላቀል የሚጠይቅ ሰው እንደሌለ ልቦናቸው ያውቀዋል። ማህበራቸውን መቀላቀል ፈልጋለሁ ዢላት ቁርጥ ባለ ድምጽ ተናገረች። ሁሉም አካባቢውን ተገላምጠው ካዩ በኋላ ናይ ተከታይ አለች አንደኛዋ።
ሶስቱ ወጠምሾች ሚራጅ ቁርአን አላቃጥልም ከፈለጋችሁ ግደሉኝ ሲል ጊዜ ምንም አላሉ። አንደኛው ግድ የለም ይሆን ነገሮቹን ለመላመድ ጊዜ ወሳኝ ነው። ነገር ግን ወደፊትም ቢሆን አይቀርልህም። ለአሁኑ ግን በአንተ ፍቃድ አትሞትም። ይልቁንስ አሁን የማዘን ካልፈጸምክ ወደ ማህበራችን አለመግባት ብቻ ሳይሆን አሰቃቂ አሟሟት ይጠብቃል አለ ወጣቱ። ሚራጅ የመጀመሪያው መስፈርት ስለቀረለት ፈጣሪውን እያመሰገነ ምንድን ነው ተንተባትቦ ጠየቀ። ነፍስ ታጠፋለህ አለ እንደዋዛ። ምን? እናንተ ሰዎች! ወይኔ ምን እንዳልክ። ሚራጅ በድንጋጤ ሲንተባተብ ጊዜ አንደኛው ወጣት በመሃል ገብቶ መሳሪያውን የምሰጥህ እኛ ነን እኮ አለ። ንግግሩን በፈገግታ አጅቦ የሰው ነፍስ መች ነው እንደዚህ የረከሰው? እባካችሁ ልለምናችሁ ይህን አትጠይቁኝ አለ ሚራጅ እንባ እየተናነቀው። እጆቹን ልክ ለጸሎት እንደተንበረከከ ሰው አድርጓቸዋል። አንደኛው ወጣት ብድግ ብሎ አሁን ወጥመድ ውስጥ እንደገባ ሀይጥ ነህ። አስበው እስኪ ሰውየውን በአንድ ጥይት ትጨርሰዋለህ። ሳይሰቃይ ይሞታል። ይህን አሻፈረኝ ብትል ግን ያንተ አሟሟት ሳለው እስኪ ከነፍስህ የሚንቀለቀል እሳት ውስጥ ትወረወራለህ ወይንስ በአሲድ ነው አመድ የምናደርግ መርዛማ አበቦች የሞሉበት ክፍል ነው የምንቆልፍበት? ወይስ ተው እኛንም ስራ አታብዛብን አለ ወጣቱ ሚራጅን ቁልቁል እየተመለከተ። ሚራጅ በተአምር መውጫ እንደሌለው ተረዳ። አንድ የሚያውቀው ነገር ቢኖር የራሱን ትንፋሽ ለማስቀጠል ሲል ሌሎቹን ማጥፋት ህሊናው የማይቀበለው ተግባር መሆኑ ነው። ሰውየው ለምንድን የሚገድለው ብሎ ጠየቀ ከተንበረከከበት እየተነሳ። ምክንያቱም ስለ ማህበራችን አንዳች ነገር ሊያውቅ ይችላል ብለን ስለገመት ነው። ግን ምንም እንደማያውቅ እናውቃለን አለ አንደኛው ወጣት። ወደ ሚራጅ ፊት ቀረብ ብሎ አይኑን ሲያዩ ከቆየ በኋላ ግደለው አንሾካሾከ። ለአንተም ቀለል ያለ የመግቢያና ፈተና ያዘጋጀንልን። አንደኛው ይህን ካለ በኋላ ከሽንጡ ሪቮልቨር ሽጉጥ መዥረጥ አድርጎ በማውጣት ለሚራጅ አቀበለው። የተገዳይን ሰው ፎቶና አድራሻ ጭምር ሰጡት። ወላፈንና ሞርዳራ በስውሩ የኢአማንያን ማህበር ውስጥ ተቀምጠው ከካሊፎርኒያው የኢአማንያን ጉባኤ በኋላ የተወሰኑትን ውሳኔዎች እንዴት ማስፈጸም እንዳለባቸው ሁለቱም ላይ የቅልቅል እያወጡ ነው። ከተላለፏት ውሳኔዎች መካከል የእምነት ተቋማትን የማውደሙ ስራ በጥብቅ እንዲያዝ፣ እምነትን የሚሰብኩ የሃይማኖት ሰዎችን በማፈን የመግደልና የማሳበዱ ስራ በእጥፍ እንዲጨምር የሚለው በጉልህ ይጠቀሳሉ። ሞርዳራና ወላፈን በሐሳብ ተመስጠው ሳለ የቢሮው ስልክ ጸጥታ እንደሰፈነ ወላፈን አንስቶ ወደ ጆሮ አስጠጋው። በኋላ ከወዲያኛው ጫፍ አለቃ ወጣቱ አሁን መጥቷል። የመጀመሪያው መስፈርት ለመፈጸም ስላልፈቀደ ሰውየውን ይጨርሰዋል የሚል ድምፅ ተሰማ። አየሽ አለ ወላፈን ስልኩን እየመለሰ ለሞርዳራ። በህይወቴ ሙሉ ስጠቀም የነበረው ፍልስፍና ትክክል ነበር። ምድር የራስሽን እስትንፋስ ለማስቀጠል ስትይ የሌሎችን የምታጠፊባት ፕላኔት ናት። ለነገሩ ላንቺን መናገር ለቀበረው እንደማርዳት ነው። ሞርዳራ ጸጥ ብላ ስታዳምጠው ከቆየች በኋላ እውነት ነው፣ እኔም ካንተ ስር መጠመጥ አልኖርም። የኔ እስትንፋስ ከፍ ብሎ እንዲቀጥል ያንተን በቅርቡ ጨብቋቸዋለሁ በውስጥ አዛተች። ለሱ ግን ፈገግ እያለችለት ነበር። ወላፈን አስገምጋሚው ሳቋን ካቋጨ በኋላ ዢላት ተብየዋስ እስካሁን እንዴት አልደወለችው? ፍጹም ተለዋውጦ ጠየቃት። በዚህ ጊዜ ዢላት ደወለች። ማህበሩን ተቀላቅያለሁ፣ አሁን ምን እንደማደርግ ንገር አለች ዢላት በፍጹም ቁርጠኝነት። የቸኮለች ብቻ ሳይሆን ያልቸኮለችም አፍስሳ በምትለቅምበት በዚህ ዘመን መጣደፍ እንደሚያጠፋሽ ወቂ አለ ወላፈን በስልኩ። ቀጥሎም በፍጹም ጥንቃቄ ወደ እነሱ እንድትመጣ አሳሰባት። እና ለዚህ አቅሟለ አለች ማርያምዮት በፊት። እሷና ሚራጅ ሆነው ግደለው ወደ ተባለው ሰው እየሄዱ ነው። በፍጹም አላደርገው አለ ቆም ብሎ። ቁርጠኝነቱ ከድምፁ ያስታውቅ ነበር። በዚህ ጊዜ የማርያምዮት ፊት ተለዋወጠ። ምን ታደርጋለህ ታዲያ ጠየቀችው። ሰውየው እንዲጠፋ ነግረዋለሁ አለ ሚራጅ። ችል ነገር ነው ልበል ስትል ማርያምዮት አሰበች።
በተሰጠው አድራሻ መሰረት ቦታው ሲደርሱ ቆሞ ግቢ ላይ አፈጠጡ። በግንብ የታጠረና በጥቁር የብረት በር የተከረቸመ ነው። ወትሮም ሰዎች የማይበዙበት ሰፈር የምሳ ሰዓት በመሆኑ ጭር ብሏል። እንዴት ነው የምንገባው? የሚራጅ ጥያቄ ነበር። ማርያም ሕይወት በመሰላቸት ከተነፈሰች በኋላ ወደ በሩ ሄዳ ማንኳኳት ጀመረች። ሚራጅ ደንግጦ ምን እየሰራሽ ነው ብሎ ጠየቃት። ጣቷን አፉ ላይ አስቀምጣ የዝም በል ምልክት አሳየችው። በሩን አንድ ተጠራጣሪ የሚመስል ጥበቃ ከከፈተ በኋላ ምን ትፈልጋላችሁ? ዓላማቸውን ያወቀ የሚመስል ቆጣ ብሎ ጠየቀ። የኔ ወንድም የሰናይት ቤት እዚህ ይሆን? ሚራጅ ማርያም ሕይወት እንዲህ ስታለሳለስ አይቷት አያውቅም። በዚህ ጊዜ ጥበቃው እንደዚህ የምትባል የለችም ግን ብሎ ሳይጨርስ ማርያም ሕይወት በመዳፏ ጠርዝ ጉሮሮን መታችው። ፈጠን ብለው ወደ ውስጥ ገብተው ጥበቃው ከመሬት እንዳይጋጭ ከደገፉት በኋላ አንድ ጥግ ላይ አጋድሞት ወደ ውስጥ ገቡ። ግቢውን አልፈው የቤቱ በረንዳ ላይ ከወጡ በኋላ የዋናው ቤት በር ክፍት ወደ ውስጥ እንደገቡ ሳሎን ውስጥ ተቀምጦ ቲቪ የሚመለከት ጎልማሳ ጠበቃቸው። ለበሩ ጀርባውን ሰጥቶ በተቀመጠበት ሶፋ ላይ ስለሆነ የነበረው አላስተዋላቸውም። ምንድነው ዘነብ? በመሰላሸት ድምፅ ጠየቀ። ጠበቀው መስሎታል። ከኋላው ምላሽ ሲያጣ ፊቱን ቢያዞር ሁለት የማያውቋቸው ሰዎች አፍጥጠውበታል። ከመንጠር ባልተናነሰ ዘሎ ከሶፋው ላይ በመነሳት ማናችሁ አለ ቁጣ ባዘለ ድምፅ። በዚህ ቅጽበት ማርያም ሕይወት ድምፅ ማፈኛ የተገጠመለት ሽጉጧን መዥረጥ አድርጋ በማውጣት የሰውየውን ደረት በ3 ጥይት በሳቸው። ዘፍ ታመሻል? ምንድን ያደረግሽው? ሰውየውን አነጋግሬ ከዚህ እንዲጠፋ ማድረግ ችል ነበር እኮ። አንቺ ምን አይነት? ሚራጅ በንዴት ተንቀጠቀጠ። አይ ከውጭ ሳይህ ብልጥ ትመስላለህ፣ ግን ለካ ጥሬ ጅል ነህ ነበር የማርያም ሕይወት መልስ። ቀጠለችና እኔ ለእምነቴ የቆምኩ ሰው ነኝ፣ አንተ ይህ አይገባም አለሙሉ ያተኩር። አሁን ከኛ በተቃራኒው ወደ ቆሞ የኢአማንያን ማህበር ገብተህ ልትዘለል ነው። መስፈርቱን ለማሟላት ስላልፈቀድክ እኔ ያደረኩት። አሁን ፍጠን እንውጣ ብላ ስታጣድፈው ጊዜ ሚራጅ አንድ ነገር አስተዋለ። ሰውየው አንዲትም ጠብታ ደም አልወጣውም። እንዴት አልደማው? አለ ሚራጅ የራሱ ድምፅ እያስፈራው። ማርያም ሕይወት ሶፋውን ተሻግራ ወደ ገደለች ሰው ከተጠጋች በኋላ አምላኬ ሆይ አለች ደንግጣ። ሚራጅ የእሷ ድንጋጤ ይበልጥ አስደንግጦት ምንድን ነው ጮሆ ጠየቀ። ሰው አይደለም አለች ማርያም ሕይወት። ራሳቸውን የአማንያን ማህበር ብለው በሰየሙት ድብቅ ተቋም ውስጥ መሪዎች መርአድና ሐምዱ ስለ አዲሲቱ አባላቸው ጄላት እየተነጋገሩ ነው። ይገርማል ብሎ ጀመረ። እስልምናን የወከለው ሐምዱ ቀጠለና ሰላ አድርገን ወደ ኢአማንያን የላክነው ሚራጅ እኮ የስጋ ወንድሟ ነው በማለት በመደነቅ ተናገረ። አሁን ሁለቱም ከኛው ገን ናቸው፣ ስለዚህ እድለኞች ነን በማለት መርአድ አከለ። ሐምዱ ጥቂት ሲያሰላስል ከቆየ በኋላ ቆይ ሚራጅ እህቱ ማህበራችንን መቀላቀሏን ማወቅ የለበትም? ጅላትም እንደዛው አለ። አንድ ላይ ለበጎ ስራ መቆማቸውን ቢያውቁ ምንድነው ችግሩ? መርአድ ተገርሞ ጠየቀ። ምክንያቱም እኛ ሚራጅን ለስለላ ወደ ኢአማንያን እንደላክነው ሁሉ ጅላትን የኢአማንያን ማህበር ለስለላ ወደ እኛ ልኳት ይሆናል ብዬ ስለጠረጠርኩኝ ነው። ሰው አይደለም? ምን ማለት ነው? ሚራጅ ድንጋጤ ወሰን አልፎ እጁ መንቀጥቀጥ ጀምሯል። ማርያም ሕይወት በጥይት በሳስት የጣለችው ጎልማሳ ላይ አፍጥጣ ሰው አይደለም፣ በረቀቀ ቴክኖሎጂ አዘጋጅተው ያስቀመጡት የሰው አምሳያ ፕሮግራም ነው። ይህን ያህል ጉድ ይሰሩናል ብዬ አልጠበቅኩም አለች ማርያም ሕይወት በንዴት። ሚራጅ የሰማው ነገር እጅግ ቢያስገርመውም ለዚህ ጊዜ አልነበረም የሚያሳስበው። የእሷ ብስጭት ሆነና ጥሩ ነዋ፣ ሰው ሳይሆን የኮምፒውተር ፕሮግራም ነው የገደልነው በእፎይታ መለሰ። ማርያም ሕይወት በስጨት ብላ አበቃለን እኮ ነው የምልህ፣ ሆን ብለው ነው ይህን ያደረጉት። የአይኑ ብሌን ዲጂታል የካሜራ ሌንስ ነው፣ ዓላማችን በሚገባን ያሳወቅ ነው እየተብከነከነች መለሰች። ማርያም ሕይወት ትክክል ነበረች። እሷን የሚያውቁ የኢአማንያን ማህበር አባላት አሉ። ካሜራው ምስሏን በሚገባ ስላስቀረጸው አንድ ኢአማንያን ለመሆን የፈለገ ሰው አማኝ ከሆነችና ማህበራችንን ለማጥፋት
ከኛ በተቃራኒ ከሆነ ማህበር የሆነች ሴት ጋር ምን ይሰራል የሚል ጥያቄ ማንሳቱ ግድ ነው። አሁኑኑ ከዚህ መውጣት አለብን አለች ማርያማዊት ከእንቅልፉ እንደባነነ ሰው ከንዴቷ መለስ ብላ። ሚራጅም ከአካባቢ ፈጥነው መውጣት ሲገባቸው ለምን እንደቆዩ አልገባውም። ፈጥነው ለመውጣት በሚጣደፉበት ወቅት አንገቱን ብለው የገቡት ጥበቃ ክላሽንኮቭ ጠብ መንጃውን ይዞ እንዳታስቡት ብሎ አፈጠጠባቸው። ከሱ በተጨማሪ 5 ወጠምሾች ነበሩ። ይህ ሲከናወን ወላፈንና ሞርዳራ ተቀምጠው በኮምፒውተር ስክሪናቸው እንደ ተከታታይ ድራማ እየተመለከቱ ነው። አንድ አስገራሚ የሆነባቸው ነገር ልክ እነሱ እንዳደረጉት የአማንያን ማህበር ክስል ሊልክባቸው ማሰቡን ማውቃቸው ነው። አሁን እነዚህን ልጆች በእሳት ብቻ ባቃጥላቸው ይበቃል። ኬክ ገዝቼ ልደታቸውን ባከብር ያለ ይመስል ፈገግ እያለ ሞርዳራን ጠየቃት። ሞርዳራን ፈገግ ብላ ገሃነብን ፈርተው አይደል ፈጣሪ የሚሉት ስትል መሰለች። ዛሬ ለሞርዳራ የደስታ ቀኗ እንደሚሆን አምናለች። ወላፈን በስስት ፎት እያለ የሚጠጣው ቡና ላይ ጨምራ የሰጠችው ገዳይ መርስ ላይ ሀሳቧን ጥላለች። ዓላማዋ እሱን ከምድረ ገጽ አጥፍታ በቅርንጫፉ የዋና አስተዳዳሪነት ስልጣን መረከብ ነው። አንድ ወጣት የቢሮውን በር አንኳኩቶ ወደ ውስጥ እየገባ ሁለቱንም ይዘናቸው መጥተናል፣ ምን እናድርጋቸው ብሎ ጠየቀ። ሁለቱም በአንዱ ክፍል ጠፍንጎልኝ የወላፈን ድምፅ ነበር። ዥላት በአንዲት ሴት እየተመራች ወደ ሚስጥራዊ የአማንያን ማህበር ደረሰች። መሪዎቹ ለምን እንደፈለጓት አልገባትም። ዓላማዋን ተረድተው እንዳይሆን ጸለየች። ካደረገችው ሰፊ አባያ ጀርባ ባለስውር ቦርሳ ውስጥ የእጅ ቦምብና ሽጉጥ እንደ ከረሜላ ሸጉጣለች። እነዚህን ልታገኝ የቻለችው ወላፈንና ሞርዳራን ጠይቃ ነው። እነሱ ጋር ሄዳ ምክንያቱም ባላውቅም ከአማንያን መሪዎች ጥሪ ተደርጎልኛል። ምናልባት ዓላማዬን ተረድተው ከሆነ አንዳቸውን እንኳን ሳላጠፋ መጥፋት አልፈልግም ብላ የመክፈቻ ንግግሯን በማድረግ ነበር መሳሪያዎች እንዲሰጧት የጠየቀችው። ወላፈንና ሞርዳራም ጥያቄውን በደስታ ተቀበለው አጠቃቀሙን አብራርተው ሸኟት። ከምትመራት ሴት ጋር የመጋዘኑና የሊፍቱን ጉዞ ጨርሰው ከሐምዱና ከመርአድ ጋር ተፋጠጠች። የአባቴ ደሙ ሳይመለስ እኔ አልኖርም አለች ለራሷ። የያዘችውን ቦምብ ስታስብ ፈገግ አለች። ክፍሉ እንደ በረዶ ቀዝቃዛ ነው። ካሉት ፍሎረሰንት መብራቶች ውስጥ ግማሾቹ ብልጭ ድርግም እያሉ አስፈሪ ሁኔታን ይፈጥራሉ፣ ስሜትን ያሸብራሉ። ሚራጅና ማርያማዊት እጆቻቸው በሰንሰለት ተጠፍረው ትይዩ ተቀምጠዋል። ሚራጅ መጨረሻው እንደሆነ ቢሰማውም ስሜቱ ከውስጡ ተሟጦ ወጥቷል። እንባ የለ፣ ሐዘን የለ። ህይወት ባዶ ቅል መስላ ታየችው። ማርያማዊትን ብትሆን ተመሳሳይ ስሜት ላይ ያለች ትመስላለች። ይህች ፊትህ ተቀምጣ የምታያት ሴት ባዶ አይደለችም። ታላቅ ሰው የመሆን ህልም የነበራት ሴት ናት። በቃ ልሞት ነው። ፍጹም ሌላ ሰው ሆነች። ሚራጅ አልተገረመም። የምታወራውን ለመስማት ፍላጎት ባይኖረውም እሷ ግን ማውራቷን ቀጠለች። ህይወት ግን አዙሪት ናት አይደል? እሽክርክሮሽ፣ እዚህ ጀመርኩ እዚህ ስትል ጨረስኩ ስትል ታሪካችን የት ነው የሚጀምረው? የድንጋይ ዘመን ነው ወይስ የጨለማው ዘመን? ሁሉም አይረቡም ብላ ሰጣለች። ታውቆሻል ግን ልንሞት ነው እኮ። አንቺ ደግሞ መዘባረቅ ነው ያስሽው። የታለ አንቺ ውዱ ማህበርሽ ብሎ ጮኸ ሚራጅ። ምን ግንፍል እንዳደረገው ለራሱም አይገባው። ማህበሬ የለም፣ ሁሌም ለመስዋዕትነት ነው የምቀርበው። አይድሮ ከፊቴ ፈገግታ ጠፍቶ አያውቅም ነበር እኮ። የሚያኝ ሁሉ አትክኜ በማየት የበታችነት ስሜት አልፈጥርም ነበር። አይድሮ እንደሆኑ ሳይሆን ልሰልል ነበር እኮ። አይድሮ ብላ ስታቆም እንባ በጉንጮቿ ቀስ እያለ መውረድ ጀመረ። ጉሮሮ ተቃጥሏል። ወላፈን ውሃ ለቁልቁል ወደምትመለከተው ሞርዳራ አፍጥጦ አንገቱን በእጆቿ አንቆ ይዘዋል። ሞርዳራ ፈገግ እያለች ትመለከተዋለች። ምንድን ያደረግሽ አለ ድምፁ እየተቆራረጠ። ሰውነቱ ሁሉ ድክምክም ብሏል። ጣቱን ማንቀሳቀስ ዓለምን የመግፋት ያህል ከበደው። ምንድን ነው? ድምፁ መስለል ጀመረ። ሞርዳራ በቀስታ ወደ ጆሮ ተጠጋችና
ልፍስፍስና ፕላኔታችን ምድር ራሳችንን ከፍ አድርገን ለመስቀል ስንል ሌሎችን እንደመስላል እንጨት የምንጠቀምባት ስፍራ ናት። እባክህ በዚያ አትቀይመኝ አለች በሹክሹክታ ፈገግ እያለች። ወላፈን ብዥታው እየጨመረበት ነፍሱ ለመውጣት ታጣጥራለች። ቀጠለች ሞርዳራ። እና ደግሞ ልትቀየመኝ አይገባህም። በዓለም ላይ ፍልስፍናቸው ካጠፋቸው ሰዎች መካከል እንድትሰለፍ የኔ አስተዋጽኦ አለበት። አደራ ታዲያ መቃብር ከገባ በኋላ እውነት ገነምና ገሃነም ካለ እንድትነግረኝ ውዴ አለችና ጉንጩን ስማ ወጣች። የቀብር ስነ ስርዓቱን በቶሎ ለማስፈጸም ቸኩላለች። ዤላት ከሐምዱና ከመርዓድ ፊት ለፊት ተቀምጣ የያዘችውን መሳሪያ መች መጠቀም እንዳለባት ታስባለች። አንድ ተራ የሆነች የማህበሩ አባል ለምን እዚህ ተገኘች ብላ ጠየቀች። በቶሎ መልስ አልሰጧትም። ይገርምሻል ተራ ብሎ ነገር የለም ብለን እናምናለን አለ ሐምዱ በጥርጣሬ እየተመለከታት። ለምን የጠራንሽ ይመስልሻል? መርዓድ ጥያቄ ያቀረበላት። ልገምት አልቻልኩም ማለች ዤላት። ሐምዱና መርዓድ ተያይተው ሲያበቁ ፈገግታ ተለዋወጡ። በክፋት አትመልከችው፣ ነገር ግን ከኢአማንያን የመጣች ሰላይ ናት ብለን ጠርጥረንሻል። እናም እስቲ መልሽልን አለ ሐምዱ። ዤላት በትዝብት አንገቷን ከነቀነቀች በኋላ በአስደንጋጭ ፍጥነት ብድግ ብላ ያዘችውን ፈንጂ አወጣችው። የወላፈን የቀብር ስነ ስርዓት በምድር ቤት ውስጥ ተፈጸመ። ሞርዳራ መቃብሩ ፊት ቆማ ተንሰቅስቃ ነባች። ቀሎ ግን እንባዋን የሚያፈልቀው የወላፈን መሞት ሳይሆን የአዲሱ ጅማሬዋና ደስታዋ ፊት ድቅን በማለት መልካም ዜና ሹክ እያላት ስለሆነ ነው። ወላፈን ከእንግዲህ የለም። አዲሲቷ የኢአማንያን መሪ ሞርዳራ። እንዴት አላቀድኩም አለች ለራሷ። መሪ ከሆነች በኋላ የመጀመሪያ እርምጃዋ ምን እንደሆነ ባለመወሰኗ የወላፈንም ቢሮ ወርሳለች። እግሯን ጠረጴዛ ላይ በማነባበር መቀመጥ ልምዷ ነው። አዲሲቷ መሪ እኔ ነኝ ብላ ራሷን በሾመች ጊዜ የተቃወማት የለም። ምክንያቱም ደግሞ ከካሊፎርኒያ የተላከ አስመስላ በጥሩ ሁኔታ ያቀነባበረችው ደብዳቤና ከካሊፎርኒያ ሆነው ድምፅ ያሰባሰበላት የአሜሪካዊ ፎሬስት ትብብር ተጨምሮበት ነው። ከተቀመጠችበት ተነስታ ቢሮውን መርበብ ጀመረች። ምን ማግኘት እንደፈለገች አታውቅም። በፋይል መደርደሪያ ሼልፏ ላይ በማህበሩ የጠፉ ሰዎች ስም፣ የተቃጠሉ የእምነት ተቋማት፣ ቄሶች፣ ሼሆች፣ አዳዲስ እቅዶች፣ አዲስ የተመለመሉ አባሎች ያለፉበት የህይወት መንገድ በብዙ መልኩ ተጠናክሮ ተቀምጧል። ስትበረበር ቆይታ አንድ ፋይል ልቧን ሳበው። በግምት 15 ዓመት የሚሆናት ልጅ ፎቶ ፋይሉ መግቢያ ላይ ተለጥፏል። ከፎቶ ጀርባ በርካታ ገጽ የያዘ ማብራሪያ አለ። ልጅቷ ሰፍሯል። ማናት አለች። እንደምታውቃት ተሰምቷታል። ከፎቶ በታች የልጅቷ ስም ሰፍሯል። ጀሚላ ይላል። ፋይሉን ለይታ አስቀመጠችው። ለምን እንደሆነ ባላወቀችው ሁኔታ ልቧ ፋይሉ ላይ ቀርቷል። የቢሮ በር ሲንኳኳ ጊዜ ከሀሳቧ መለስ አለች። ምን ተፈጠረ በማለት ጠየቀችው የመጣውን ወጣት። እንግዶቻችን እስካሁን ምንም አላልናቸውም፣ ትዕዛዝ ነው የምንጠብቀው አለ ደም የጠማው ይመስል። ወንዱን ትታችሁ ሴታን ጨርሷት። የሞርዳራ ትዕዛዝ ነበር። የፍሎረሰንት መብራቶች ጨዋታቸውን አንድም አላቆሙ። ቅዝቃዜም ቢሆን አጥንት ይሰረስራል የሚባለው አይነት ነው። ሚራጅና ማርያማዊት ተስፋ በመቁረጥ ስሜት ውስጥ ሆነው በደከመ እይታ ተፋጧል። ማናችን ከዚህ ልንወጣ እንደምንችል አይታወቅም። ሚራጅ አንድ ነገር እንዳስቸግር ፍቀድልኝ አለች ማርያማዊት በደከመ ድምፅ። ሚራጅ በምጸት ፈገግ ካለ በኋላ እኔ ነፃ ሆኜ ከፊትሽ ቆምኩ መስልሻለሁ? ስሜት አልባ በሆነ ድምፅ መለሰ። እህቴን አደራ፣ አንድ አካሌ ናት፣ አንድ ዘመዴ አድራሿ ብላ ሳትጨርስ ሁለት ሰዎች ወደ ክፍሉ ገብተው ከታሰረችበት ወንበር ይጎትቷት ጀመር። አይሆንም ሚራጅ ጮኸ። ጩኸቱ ለማንም ግድ የሰጠ አልነበረም። ማርያማዊትን ከወሰዳት በኋላ ድምጿ ብቻ እሱ ጋር ቀረ። አደራ። ሐምዱና መርዓድ አልተደናገጡም። ከተቀመጡበት ሶፋ ላይ በመነሳት ይቅርና ንቅናቄም አላሳዩም። ዤላት የእጅ ቦምቡ እንደያዘች የበቀል ስሜቷ ወደ ድንጋጤ ተቀየረ። የሐምዱና የመርዓድ ስሜት አልባ መሆን ራሷን አስደነገጣት። እንዴት
ላጠፋችሁ ስነሳ ምንም አትሉ። እንዴት? ወደ ኋላ ማፈግፈግ ጀመረች። አንገቷ ላይ መርፌ ሲሰካ ታወቃት። ተዝለፍለፋ ወደቀች። ስትነቃ ራሷን ያገኘችው ነጭ ቀለም በተቀባ ክፍል ውስጥ ምቹ አልጋ ተኝታ ነው። ክፍል ውስጥ ያለው ዕቃ በሙሉ ነጭ ነው። በተጨማሪም እሷ ራሷ ሳትቀር ነጠብጣብ ያለበት ነጭ ልብስ ለብሳለች። የማዘር ስሜት እየተፈታተናት ቢሆንም እየተንገዳገደች ተነስታ በሩን ስትከፍተው በረጅም ኮሪደር ላይ እሷ የለበሰችው አይነት የለበሱ ብዙ ሴቶች ተመለከተች። ሴቶቹ ጤነኛ አይመስሉም። አይኗን ማመን እየተሳናት ኮሪደሩን ጨርሳ ስትወጣ ኮሪደሩ ላይ አይታቸው ከነበሩት በብዙ እጥፍ የሚሆኑ ህመምተኞች ተቀምጠው የጠዋት ፀሐይ ይሞቃሉ። የአእምሮ ህሙማን ማዕበል አለች በለሆሳስ። ከቃላቶቿ ጋር እንባ ከአይኖቿ ፈሰሱ። ጀሚላ ናት። ሞርዳራ ራሷን ጠየቀች። ፋይሉ እንደሚገልጸው ከሆነ ጀሚላ የጎዳና ተዳዳሪ የነበረች ነገር ግን በ1983 ዓመተ ምህረት የኢአማንያን ማህበር ውስጥ ተታላ የገባች የ12 ዓመት ልጅ እንደሆነች ነው። በዘመኑ ማህበሩ ራሱን ለማጠናከርና የሰራችውን መደብ ለማብዛት ወላጅ አልባ ታዳጊ ህፃናትን እንርዳችሁ በሚል ሰበብ ወደ ማህበሩ የመቀላቀያ ጊዜ ነበር። ሞርዳራ ይቺ ልጅ የፈረጠችባት የእድሜ የስሜት መረበሽ ኬት እንደመጣባት ለማወቅ ፈለገች። ሳትወድ በግዷ ከማትፈልገው ሀሳብ ጋር ተጋጨች። እኔ በሆነስ? ተጨማሪ መረጃዎች መሰብሰብ ነበረባት። ማህበራቸው በአንድ መርፌ ውጊያ የአንድን ፕሮፌሰር ሙሉ እውቀት ማስለብና ሰውየውን ወደ ተራ ማህበረሰብነት መለወጥ እንደሚችል ታውቃለች። የጀሚላን ፋይል እስካላገኘችበት ጊዜ ድረስ የምታውቀው ወላፈን በውጭ እንደ አባት አቅፎ ምሽት ላይ ደግሞ እንደ ሚስቱ ሲያደርጋት፣ ቀጥሎም ወደ ማህበሩ አስገብቶ ቀኝ እጁ እንዳደረጋት ነው የምታውቀው። ምንም እንኳን መርዝ ብትገለውም ከሞት ተነስቶ ስለ ጀሚላ ቢያብራራላት ተመኘች። ይህን የማይክል ቅዠት አለች ለራሷ። ስታብሰለስል ቆይታ አንድ በዕድሜ ገፋ ሽማግሌ ትዝ አላት። ከእርሷም ከወላፈንም ጋር የሩቅ ተዋውቃለሁ። እርሱ ጋር ከመሄዷ በፊት ምርኮኛዋን ለማየት በመፈለግ ወደ ቀዝቃዛውና ህይወት አልባው ክፍል ወረደች። አደራ የሚለው የማርያማዊት ድምፅ ብቻ ቀርቷል። ማርያማዊት ግን አልፋለች። የሚራድ ጆሮ ውስጥ የሚያቃጭለው ድምፅ ሆኗል። አደራ ይሙት ይኑር ሳያውቅ የማርያዊትን አደራ ተሸክሟል። ከሁሉም ያስገረመው ነገር ቢኖር የማርያማዊት የአደራ ቃል ባይኖር ቢሞት ቢኖር ግድ አልሰጠህ ያለው ስሜቱ ነው። ከዚህ ቀደም ተወካዩ መርአድ የሰው ልጅ ያለ እምነት እንስሳዊ ህይወት መኖር ይጀምራል ያለው አስታውሶ ራሱን ጠረጠረ። የቀዝቃዛው ክፍል በር ተከፈተ። ሚራጅ ተስፋ በመቁረጥ ስሜት ውስጥ ሆኖ አንገቱን ሲያዞር ሞርዳራ ከሸንቃጣ ሰውነቷ ጋር እግሯን እያነባበረች ወደ እሱ ተራመደች። ቋ ቋ ከኋላ ሁለት ጠብደል ወንዶች ቆምለል እያሉ ይከተሏታል። አጠገቡ እንደደረሰች አንድ የማይረባ ቀልድ ልንገር። የሆነ ሰው ነውና ቅማል እጅጉን ያስቸግሯል እና ለአንድ ቀን ራሱን ሲበረብር ሁለቱን ይይዛል። ከዛ አንዷን ቅማል ከገደላት በኋላ አንዷን ወደፊቱ ጠጋ አድርጎ አሁን ያየሽውን ሄደሽ ለሌሎች ቅማሎች ምን ያህል አደገኛ እንደሆኑ ሄደሽ ተናገሪ ብሎ ወደ ጸጉሩ መለሳት። አሃ ብላ አስካከች። አብሯት የመጡት ጠብደል ወጣቶችም የግዳቸውን አገጠጡ። ምን ልፈልግ መሰለ አንተ እንደተረፈችው ቅማለ ሄደህ የማርያማዊትን መርዶ ታረዳለህ ካለች በኋላ ወጠምሾቹን ጠቅሳ ወጣች። አንደኛው ከኪሱ መርፌ በመውጣት የሚራጅ አንገት ላይ ሰካው። የጉዞ አንድ አካል ነበር። ቡናማ ቀለም ያለው ሃይሉክስ መኪና ውስጥ ተቀምጣ እያሽከረከረች ነው። ሞርዳራ መዳረሻዋ የሚሆነው ቄራ ሶፊያ ሞል ጀርባ ያለው የሽማግሌው ግቢ ነው። በእድሜ የገፋው ሰው ምንም እንኳን 80 የልደት በዓሉን ብቻውን ባስራገገ ኬክ ብቻውን ቢያሳልፍም መንፈሱ ግን አላረጀም። ግማሽ እድሜውን ያሳለፈው ለኢአማንያን ማህበር ሰዎችን በመመልመል ነው። ድርጅቱን ባመጣው ሰው ልክ ገንዘብ ይከፍለው ነበር። ያን ገንዘብ በመሰብሰብ ከሶፊያ ሞል ጀርባ በ600 ካሬ ሜትር ላይ ባለ 2 ወለል ቤት ተሰርቶ ብቻውን ይኖራል። ከማህበሩ ጋር በነበረው የቆየ ግንኙነት ምክንያት ኦልማ የተሰኘ ቅጽል ስም ተሰጥቶታል። ኦልማን ከሚለው በግርድፉ ሲቆራኝ መሆኑ ነው።
ሞርዳራ የግቢው በር ጋር መኪናዋን አቁማ ወረደች። ትላልቅ ሌንሶች ያሉትን የፀሐይ መከላከያ መነጽሯን አድርጋ ቤቱን ሽቅብ ተመለከተች። የ11 ሰዓቷ ፀሐይ ከቤቱ በላይ እንደ ጌጥ ተንጠልጥላ ቢጫ ብርሃኗን ትፈነጥቃለች። ቀዝቀዝ ያለ ንፋስ በእርጋታ እየነፈሰ ዛፎቹን ያንሻሻል። ሞርዳራ ኦልማ ሚስጥሩን ሊነግረኝ ካልፈለገ ቆንጆ የመቃብር ስፍራ አዘጋጅቷል ስትል ተሳልቃ በሩን በኃይል አንኳኳች። ከሩቅ ከአድማስ ባሻገር እንደሚመጣ ድምፅ ባረጀውና ባገረጀፈው የድሮ ቴፕ ስፒከሮች ውስጥ ለብዙዎች ሕይወት ማለፍ ምክንያት የሆነው የ1930ዎቹና 40ዎቹ ሙዚቃ ይንቆረቆራል። 4 በ4 የሆነ የፕላስቲክ ቤት ነው። መሬቱ ሊሾ ያልተደረገ እርኛ አፈር ነው። ሚራጅ መሃል ላይ እንደ ዕቃ ተጥሏል። አሁንም ራሱን እንደሳተ ነው። ካረጀው ቴፕ ግሎሚ ሰንደይ በተሟዘዘው ዜማ የሚራጅን ጆሮ እየዳበሰ ያልፋል። ግሎሚ ሰንደይ የሁንጋሪያን ገዳይ ሙዚቃ በመባል ይታወቃል። አቀንቃኙም ራሲዞ ሲረስ በመባል የሚታወቅ ሲሆን ሙዚቃው ለመጀመሪያ ጊዜ ወደ ህዝብ ጆሮ የደረሰው እንደ ኤሮፓውያን አቆጣጠር በ1933 ነበር። የግጥሙ ጭብጥም ዓለም ስላለችበት ተስፋ አስቆራጭ ጦርነትና መጥፋቷ እንደሆነ ይናገራል። ራሲዞ በዛን ጊዜ ዓለም እንኳን ልትጠፋ በየጊዜው አዳዲስ ጉዶችን እየፈለሰፈች ትቀጥላለች ብሎ ያሰበ አይመስልም። ሰንደይ ኢዝ ግሎሚ የሚራጅን ጆሮን እየዳበሰ ያልፋል። ማርያማዊት በሰመመን ትታየዋለች። ፊት ለፊታቸው ሰፊ ሐይቅ ተዘርግቷል። በጭራሽ የት እንደደረሱ አያውቁም። በስተ ምስራቅ እንደ ጌጥ የተንጠለጠለችው ፀሐይ ቢጫ ብርሃኗን የባህሩ ውሃ ላይ በማሳረፍ ባህሩን የውቅ አውድማ አስምለዋለች። ሰንደይ ኢዝ ግሎሚ ተራ አይደለሁም ብላ ትናገራለች። ማርያማዊት ፀጉሯን ያለ ወትሮ አለቀዋለች። ለስለስ ብሎ የሚነብሰው ንፋስ ፀጉሯን ያሰናፍነዋል። ተራ አይደለሁም እህቴን አደራ ብላ ብድግ ትላለች። ወዴት ልትሄጂ ነው ብሎ ይጠይቃል ሚራጅ። ከኋላው ሚራጅ የሚል ድምፅ ይሰማል። አንገቱን አዙሮ ሲመለከት እህቱ ዢላት በጥቁር ጨርቅ የተሰፋ ልብስ ለብሳ ቆማለች። ሰንደይ ኢዝ ግሎሚ እህቴ ብለው በደግልና ወደ እሷ እርምጃ ይጀምራል። እርምጃውን ትንሽ ከገፋበት በኋላ ፊቱን ከማርያማዊት ጋር ተቀምጦበት ወደ ነበረበት ቦታ ሳያዞር ማርያማዊት የለችም። ሰንደይ ኢዝ ግሎሚ ካረጀው ቴፕ ውስጥ ከሩቅ እንደሚመጣ ድምፅ። መጀመሪያም ልትሄድ ተነስታ እንደነበር አስታውሶ ፊቱን ወደ ዢላት ሲያዞር እሷም መንገዱ ላይ የለችም። ዢላት ተጣራ። መልስ የለም። ድምፁ ከሐይቁ በስተጀርባ ካለው ተራራ ጋር እየተጋጨ ይመለሳል። ሰንደይ ኢዝ ግሎሚ አይኑን ቀስ በቀስ መግለጥ ጀመረ። ግሎሚ ሰንደይ ራሱን እየደጋገመ ነው። ይህንን ሙዚቃ ሰምተው ብቻ ብዙዎቹ ራሳቸውን አጥፍተዋል። አቀንቃኙም ራሲዞም ሳይቀር በደም መንቃት ሲጀምር የት እንዳለ ራሱን ጠየቀ። ለጊዜውም ቢሆን መመለስ የማይችለው ጥያቄ ነበር። በኦልማ ሰፊ ሳሎን ውስጥ ሞርዳራ ራሷን በማፍታታት ተቀምጣለች። ከተቀመጠችበት ሽር ካለው ሶፋ ፊት ለፊት ካለው ግድግዳ ላይ በ16ኛው ክፍለ ዘመን በአውቂ ሰዓሊ ሊኦናርዶ ዳቪንቺ የተሳለ የነበረችው ሞናሊዛን ለመሞሰል የሚጥር ስዕል ተሰቅሏል። ስዕሉን ስትመለከት ሚስተር ዳቪንቺ በተሰኘው አነጋጋሪ የዳን ብራውን መጽሐፍ ላይ ስለ ሞናሊዛ በዓለም መግነን እንደ ምክንያት የተቀመጠውን አስታውሳ ፈገግ አለች። እንዲህ የሚል ነበር። ሞናሊዛ በዓለም የታወቀች ዳቪንቺ ምርጡ ስራዬ ናት ስላለ ነው። በሄደችበት ሁሉ ይዟት ይዞር ነበር። ኦልማ ወደ ሳሎኑ በሚያስገባው ኮሪደር በትሪ የሻይ ብርጭቆችና ፔርሙዝ ይዘው ወደ ሳሎኑ ገባ። የ88 አዛውንቱ አሁንም ጠንካራ ይመስላል። ዛሬ ለመሆኑ ረግጠሽ የማታውቂበትን ቤት ለመርገጥ ምን አነሳሳሽ? አዛውንቱ ለዘብ ብሎ ጠየቀ። የቀዳውን ሻይ ለሞርዳራ ቀበላት። አንተም መምከር ከባድ ይመስለኛል። ያው ግን እኛ ቆምንም ተቀመጥንም ህይወት ሁሌም ወደፊት ናት ብላ ጸጥ አለች ሞርዳራ። ኦልማ የህይወትን ብርሃን በብዙ ባሳዩት አይኖቿ አትኩሮ ከተመለከታት በኋላ አሁን ወደ ትክክለኛው ነጥብ ገባሽ። አንድ ቀን መተሽ ትጠይኛለሽ ብዬ ጠብቅ ነበር።
የማንነት ጉዳይን ከህይወት መዝገብ ማፋቅ ይከብዳል አይደል? አንቺ ማነሽ? ሞርዳራ ማናት ለሚለው ጥያቄ ጥሩ ማብራሪያ አለኝ። ሚራጅ ከተጣለበት አፈር ላይ ተነስቶ ሙሉ ሰውነቱን ፈተሸ። የጎደለ ወይንም የጠፋ አካል የለም። መለስ ብሎ ለማስታወስ ሲሞክር ሞርዳራ ፊቱ ተደቅና ማጅራቱን መርፌ ሲወጋ አስታወሰ። በሸራ ከተወጠረው ቤት ለማውጣት ነፋስ በሚያውለበልበውን ፕላስቲክ ገልጦ ሲመለከት ጸጥታ የሰፈነበት ደን ውስጥ መሆኑን አወቀ። ደኑ ረዣዥም የባህር ዛፎች ቢኖሩትም ተራርቀው ስለበቀሉ ጥቅጥቅ ያለ ነው ማለት አያስደፍርም። በረጃጅሞቹ ባህር ዛፍ በላይ ባለው የጠራው ሰማይ ላይ ደማቋ ፀሐይ የዛፎቹን ቅርንጫፎች አልፋ የሚራጅ ፊት ላይ አረፈች። በንፋሱ ኃይል ዛፎቹ ዘመም ዘመም እያሉ በቅርንጫፎቻቸው አማካኝነት ድምፅ ይፈጥራሉ። ምንም እንኳን ጊዜውን ለማወቅ የሚያስችል ሰዓት ባይኖረውም ቀትር እንደሚሆን ገመተ። የት እንደሚሆን ከማያውቀው ስፍራ መውጣት አለበት። የእህቱ ደግነት አሳስቦታል። የማራዊ መታደራም አለ። ከሁሉም በላይ ደግሞ ነፍሱ ወደ ግራ ወደ ቀኝ ቢመለከት በባህር ዛፍ ያሸበረቀ ደን ነው። የባህር ዛፍ ምድር ይመስላል። ግራ ቢገባው ጊዜ በደፈናው በመሃል በኩል ገባበት። ቦታው ወደ ቁልቁለት ያደላ ስለነበር ሚራጅን እየገፈተረ ከአስፓልት ዳር አደረሰው። ወዴት መሄድ እንዳለበት ሊያውቅ ስላልቻለ በዝምታ የተዋጠው አስፓልት ላይ እያሰገመ መራመድ ያዘ። አልፎ አልፎ በአስፓልቱ አንዳንድ መኪኖች በብርሃን ፍጥነት የሚጓዙ ይመስል እየበረሩ ያልፋሉ። ሚራጅ የቀትሯ ፀሐይ እየወረደችበት ቢሆንም ወደፊት መቀጠል ነበረበት። ወደፊት ወደፊት፣ ልክ እንደ አኳሪስ። ፀሐይዋ በዛን ቀን ጠዋት ምናልባትም ለብዙዎች የውበት ማማ ነበረች። የጠዋት ፀሐይ የውበት ጸዳል፣ ቀትር ሲሆን ደግሞ የውበት ጸዳል መሆኗ አይቀርና የመቃጠል ምንጭ ሆና ቁጭ ትላለች። ጠዋት በፍቅር ጀርባውን ሰጥቶ ሲሞቃት የነበረው ሁሉ በሰዓት ላይ ይሸሻታል። ሚራጅም ህይወትን ለማማረድ እየከጀለው ቢሆን ራሱን ለማረጋጋት እየጣረ ይራመዳል። ከኋላው መጥተው እየበረሩ ከሚያልፉ መኪኖች አንደኛው በሌሎች አኳን እየበረረ ሚራጅን ካለፉ በኋላ ቀጥ ብሎ ቆመ። ሚራጅ ይህን ተሽከርካሪ ያውቀዋል። የአማኑኤል ማህበር ንብረት ነው። ሁለት ሰዎች ከመኪናው ወርደው ወደ ሚራጅ እየተራመዱ አንደኛው ጥሩ ሰዓት ደረስንልን በሚነፋነፍ ድምፁ ተናገረ። ሚራጅ ጥሩ ሰዓት የሚባለው ጊዜ አልገባለሁ ቀጠለና የት እንዳለህ ግን ታውቀዋለህ? ወደ አዲስ አበባ በዚህ አኳኋን ብትራመድ ምናልባትም በ10 ቀንም አትገባም ብሎ ጸጥ አለ። ሚራጅ በስሜት አልባነት ወደ መኪናው እየገባ የት ነኝ ብሎ ጠየቀ። ነቀምቴ። መንገዱ የተጨናነቀ ስላልነበረ ከነቀምቴ ሰበታ የ5 ሰዓታት ጉዞ ፈጀ። ወደ ድብቁ ማህበር ከገቡ በኋላ ሚራጅ ከሐምዱና ከመጣድ ጋር ተፋጠጠ። ከዛ በፊት ግባና ሰውነትን ታጠብ፣ ጉሮሮህንም አርጥብ የሐምዱና የመርአድ ትዕዛዝ ነበር። እንዳልኩሽ ነው ሞርዳራ፣ ነገር ማሽሞንሞን አልወድም። በማህበሬም በዘሬም የሚሽሞንሞን ነገር አልተማርኩም። ፋይሉ ላይ ጀምላ ተብላ ፎቶዋን ያይሻት ሲል የዛሬዋ ሞርዳራ አንቺ ነሽ። ኦልማን ሻዩን ፉት እያለ ለሞርዳራ ስለማንነቷ ለሱ ሸለብ እያለ ድም እየነገራት ነው። ስለሚሰማት ስሜት ግድ አልነበረውም። የሞርዳራ ፊት ላይም የሚነበብ ስሜት የለም። በአንድ የክረምት ወቅት ነበር ለማህበሩ የጎዳና መልመላ ለማድረግ ወደ ላጋሃር ባቡር ጣቢያ መራን። ያኔ ወላፈንም ኃይሉ ሳይረጅ በፊት እንዲሁ መመልመል ነበር ስራው። አስታውሳለሁ። ያን ቀን ሰማዩ ክፉኛ ጠቁሮ ነበር። አስገምጋሚ የሆነ የነጎድጓድ ድምፅ ማጀቢያ ሙዚቃ እስኪመስል ድረስ ያጓራ ነበር። የለጋሃር ድልድዩ ላይ ሌላ ጊዜ ቢሆን ብዙ ሰዎች እየተጋፉ ይሯሯጡ ነበር። ያን ቀን ግን አንቺና እናትሽ ብቻ ናችሁ ድልድዩ ላይ የተሰየማችሁት። የእናትሽን ትከሻ ይዘሽ በመነቅነቅ እያለቀስሽ ነበር። እናቴ ንቂ ንቂ። እኔና ወላፈን የእናትሽን ትንፋሽ መቋረጥ ተመልክተን ከእናትሽ ትከሻ አላቀንሽ፣ እዚህም አምጥተንሽ የተሻለ ህይወት ሰጠንሽ። ኦልማ ሲስቅ ሞርዳራም እያጀበችው ነበር። ሞቅ ባለ ሰላምታ ከተጨባበጡ በኋላ ቤቱን ለቃ ወጣች። ወደ ድብቁ የአማኑኤል ማህበር እስክትደርስ ድረስ በማያቋርጥ የስቃይ ሳቅ ታጅባ ነበር።
ሰውነቱን ታጥቧል። የሚበቃውን ያህልም ተመግቧል። ከሁሉም በላይ ከአሁን በኋላ አስፈላጊ እንደማይሆን ስላሰበ ተደስቷል። የእምነት ማህበሩ እሱን የፈለገው ለስለላ ተግባር የነበረ ቢሆንም ዓላማው በኢአማንያኖች ስለታወቀ ሁሉም ያበቃለት ይመስላል። ተገዶ ሊሰራው የነበረው የስለላ ስራ ባጭሩ ስለተቀጨ እፎይታ ተሰምቶታል። ምናልባት ከዚህ በኋላ የድሮ ሚራጅ ይሆናል። በትወና ፍቅር የነሆለለ። ሁለት ነገሮች ይቀሩታል። እህቱ ጄላትን ማየትና የማርያማዊትን አደራ። የእህቱ ጉዳይ ባላሰበው ሁኔታ አሳሳቢ ሆኖበታል። የት ናት? አያውቅም። እሷን ለማግኘት ከዚህ በመሬት ውስጥ ከተሰራ ማህበር መውጣት አለበት። ለሐምዱና ለመርአድ ምን ብሎ የመሰነባበቻ ቃል ማቅረብ እንዳለበት ሲያስብ ፊት ለፊቱ መቀመጣቸውን ዘንግቶታል። ምን ልትነግረን ፈልገህ ነው ሐምዱ? የውስጡን ያነበበ ይመስል ትኩር ብሎ እያየ ጠየቀው። ከአሁን ወዲህ አስፈላጊ እንዳልሆንኩ ይሰማኛል። እንዴት እንደምሰናበታችሁ እያሰብኩ ነበር። ሚራጅ ከፈዘዘበት ነቃ ብሎ መለሰ። ቀጠለናም እህቴን ማግኘት አለብኝ። ማርያማዊትም እህቷን አደራ የሰጠችው ለኔ ነው በማለት አከለ። ሁለቱም ሲያዳምጡት ከቆዩ በኋላ መርአድ መናገር ጀመረ። የማርያማዊትን እህት አግኝተናታል። እኛው ጋር ናት። ማርያማዊት በህይወት በነበረችበት ጊዜ ለማህበሯ ብዙ ለፍታለች። እኛም ለመታሰቢያነት ይሆን ዘንድ እህቷን ጠንቅቀን እናሳድጋታለን ብሎ አቆመ መርአድ። ሚራጅ የማርያማዊት እህል አድጋ ሽጉጥ ስትተኩስ ታየችው። ቢሆንም ቀለል አለው። በሀሳቡ ጄላት ተተካች። እህቴ ማግኘት አለብኝ። ቶሎ ተሰናብታችሁ ወጣ ደስ ይለኛል ከራሱ ጋር ታግሎ ተናገረ። ሐምዱና መርአድ ተያዩ። ሚራጅ ብሎ ጀመረ መርአድ። ጄላት ለጥቂት ቀናት የማህበራችን አባል ሆና ቆይታ ነበር። የት እንዳለችም እናውቃለን ብሎ አቆመና የሚራጅን ስሜት ማጥናት ጀመረ። ጄላት እዚህ ማህበር እንዴት? ሚራጅ ባለማመን አፍጥጦ ጠየቀ። አዎ ነበረች። አዝናለሁ። ሚራጅ እህትህ በፈጣሪ ማመንን ለማደብየት ከሚያሰሩት ከኢአማንያን ተቋም የተላከች ሰላይ ነበረች በማለት ሐምዱ ተናገረ። ሚራጅ የሰውነቱ ሙቀት እየጨመረ እና ገደላችኋት? ሲቃ ባነቀው ድምፅ ጠየቀ። አልሞተችም። ሄደህ እንድታያት መኪና ይጠብቃል። የሷ ፍቃድ ከሆነም ካለችበት ወስደህ እንደ ድሮ መኖር ትችላላችሁ አለ መርአድ። የሷ ፍቃድ ከሆነ ምን ማለት ነው? ሚራጅ ራሱን ጠየቀ። የቀበሮ ባታህተው መስለው ታዩት። አንቆ ሊጨርሳቸው ቢመኝም ማድረግ ከባድ እንደሆነ ያውቀዋል። የትወና ፕሮዲውሰር አገኛለሁ ብሎ ከማርያማዊት ጋር ከተገናኘበት ቀን አንስቶ በ2 ሳምንታት ውስጥ ምን ያህል እንደተለወጠ አሰበ። የአይኑን ብሌን እናቱን በስልክ እንኳን 3 ቀናት ብቻ ነው ያወራል። በአንድ ወጣት እየተገዛ ከዘመናዊ ዋሻ ወጥቶ በተዘጋጀለት መኪና ውስጥ ገባ። ሾፌሩ መኪናዋን ይጋልባት ጀመር። ሞርዳራ ከወላፈን በወረሰችው ቢሮ ውስጥ ሆና ለአዛውንቱ ኦልማ የምትልከው ደብዳቤ ጽፋ ጨረሰች። አዲስ አበባ ለሚገኙ 600 ለሚሆን ለኢአማንያን ማህበር ተከታዮች ለሁሉም የሞርዳራ ጥሪ በኢሜል አድራሻቸው ደርሷቸዋል። ከሰዓት ታላቅ ጉባኤ ይካሄዳል። የኦልማ ሻካራ ድምፅ ይሰማታል። የእናትሽን ትከሻ ይዘሽ በመነቅነቅ እያለቀስሽ ነበር። እናቴ ንቂ። እኔና ወላፈን የእናትሽን ትንፋሽ መቋረጥ ተመልክተን በእናትሽ ትከሻ አላቀንሽ፣ እዚህም አምጥተን የተሻለ ህይወት ሰጠንሽ። አይኖቿን ጨፍና የልጅነቷን ምስል ለመሳል ትሞክራለች። የልጅነቷ ምስል ሳይሆን ጨለማ ይታያታል። ከት ብላ ትስቃለች፣ ታልቅሳለች። ሞርዳራ የወላፈን ቢሮ ውስጥ በተቀመጠችበት የአዳራሹ ትርምስ ይሰማታል። በኢሜል ጥሪ ካስተላለፈቻቸው የማህበሩ አባላት ውስጥ 450 ያህሉ እንደተገኙ የኮምፒውተር ስክሪኑ ያሳያል። ዓላማው ያልታወቀው ጉባኤ ሊጀመር 20 ደቂቃዎች ይቀሩታል። ሞርዳራ ከቢሮ በመውጣት ከቢሮ በ200 ሜትር ያህል ወደሚርቀው በጋዝ ቱቦችና በኃይል መስጫ ጄኔሬተሮች ወደ ተሞላው ክፍል ማምራት ጀመረች። የእግር ኮቴ ያስተጋባል። ቋ 20ዎቹ ደቂቃዎች አለፉ። የማህበሩ ሁሉም አባላት ተገኝተዋል። ከአንድ ሀገር ፓርላማ ጋር የሚስተካከለው አዳራሽ
በማህበሩ ከፍተኛ ስልጣን በተሰጣቸው 600 ሰዎች ተሞልተዋል። ሞርዳራ በሁለት ጠባቂዎች ታጅባ ስትገባ አዳራሹ በጭብጨባ ተናጋ። ሞርዳራ በማይቋረጥ ፈገግታ ታጅባ ምስጋናዋን ከገለጸች በኋላ ወደ ተዘጋጀላት መድረክ ወጥታ ንግግሯን ለመጀመር ተመቻቸች። መርዶ ነጋሪዋ ኦልማ አንድ ሰው ጆሮ ላይ ተለጥፋ ሲያንሹካሹክ ከርቀት ለየችው። ፈገግ ንግግሯን ጀመረች። ውድ የኢአማንያን ከፍተኛ ስራ ኃላፊዎችና ማህበርተኞች፣ በዛሬው ዕለት ያደረኩላችሁን አስቸኳይ ጥሪ ተቀብላችሁ እዚህ መጣችሁ ከልብ አመሰግናለሁ። ምክንያቱም ዛሬ ትልቅ ቀን ነው ብላ ቆም አረገች። ሁሉም ግራ በመጋባት መፋጠጥ ጀመረ። ሞርዳራ ቀጠለች። ዛሬ እዚህ ዓለም ላይ ያለምንም አልባትም የዓለም 1% አረም ይገሰሳል። ይህም የሁላችንም ጥረት የሚጠይቅ አረሙን ለመገርዘስ ፍቃዳችሁ እንኳን ባይሆን እኔ እቅድ ነድፌ የሰራሁት ስለሆነ ሁላችሁም የስራው ተሳታፊ ነን። ተሰብሳቢው ሁሉም ሞርዳራ አብዳለች ሲል አሰበ። ይህ አረም ምንድን ነው? አንዱ ጠየቀ። ሞርዳራ የጋዝ ሽታ አፍንጫዋን ዳብሳት ሲያልፍ ታወቃት። በኃይል ማመንጫው ክፍል ነቅላው የመጣችው ረጅም የጋዝ ቱቦ እንዳሰበችው አየሩን እየጣሰ አዳራሹ ደርሷል። ንግግሯን ቀጠለች። ይህ አረም በእውነቱ አረም ነው። ይህ አረም ጀሚላን አጥፍቷታል፣ ሞርዳራን ፈጥሯታል ብላ ቆመች። ኦልማ ግራ መከባቱ ወደ ድንጋጤ ተቀይሮ ተስፈንጥሮ ተነሳ። አምልጡ! ኦልማ በሚሻክር ድምፁ ጩኸቱን ለቀቀው። ሁሉም አንገታቸውን ወደ እሱ መለሱ። ሁሉም እየለየለት እንደሆነ አስቧል። ሞርዳራ ቀጠለች። ይህ አረመኛ ነው ስትል ሁሉም በድንጋጤ ደርቀው ቀሩ። ኦልማ ጩኸቱን እንደቀጠለ ነው። ፍጠን! ውጡ! ውጡ! ማንም ከቦታ የተነሳ የለም። ሞርዳራ ከሸንጧ ሪቮልቨር ሽጉጥ መሸጥ አድርጋ በማውጣት ወደ አዳራሹ ከፍታ ተኮሰች። በጋዙ ኃይል አማካኝነት በጥይቱ የእሳት ብልጭታ የሚጥመለመል እሳት ተፈጠረ። የምድር ገሃነም! የኢአማንያን ማህበር እንደ ችቦ ተንቀለቀለ። ሹፌሩ መኪናውን አቆመው። በሩ ብቻ ሳይሆን ግንቡን በነጭ ቀለም የደመቀ ግዙፍ ግቢ ሲያዩት የአእምሮ ህሙማን ሳይሆን የእስረኞች ማዕበር ይመስላል። ሚራጅ እየተጣደፈ ከመኪናው ወርዶ በሩን መደብደብ ጀመረ። ይዞት የመጣው ሹፌር ወደ እሱ ተጠግቶ በዚህ መልኩ አይደለም በማለት ሊገስጸው ሞከረ። ሚራጅ በጥላቻና በንቀት ተመልክቶት መደብደቡን ተው። በዚህ ሰዓት እህቱን የሚያሳየው እንጂ ተግሳጽና ምስር የሚለግሰው ሰው አልነበረም ያስፈለገው። ሹፌሩ ወደ በሩ ግንብ ተጠግቶ ከተገጠመው ካሜራ ላይ አይኑን ሲያሳርፍ ሰዎችን ለማስገባት ብቻ የሚያገለግለው አነስተኛ በር ተከፈተ። ውስጡ በአረንጓዴ ሳር ያሸበረቀና መሃሉ ላይ ትልቅ ቤት የቆመ ነበር። ጥቂት የማይባሉ የአእምሮ ህሙማን ሳሩ ላይ ዝርግት ብለዋል። ግማሾቹ መሯሯጥ ይዘዋል። ሚራጅ ውበትን ለማነቅ ጊዜ የለውም። ከህሙማን ህሙማን እየዞረ ይፈልጋት ጀመር። አንዲት በአቋም ከዢላት ጋር የምትመሳሰል ሴት ፊቷን ወደ ምዕራብ አዙራ ቆማ ሲመለከት ልቡ እየፈጠነ ወደ እሷ ተራመደ። ዢላት አንቺ ነሽ? አለ። ከኋላዋ በ3 እርምጃ አርቆ ዞረች። እራሷ ናት። ሚራጅ በናፍቆት ስፍስፍ እንዳለ ላይ አቅፋት ሲጠጋ ወደ ኋላ ሸሸችው። ምን ነው ሚራጅ? እኔ እኮ ነኝ ወንድምሽ። አይኑ በእንባ ተሞላ። ዢላት ትክ ብላ ስታየው ከቆየች በኋላ ጣቷን ሚራጅ ላይ ቀስራ ከት ብላ ሳቀች። ሸወድኩህ ኪኪ፣ እኔ ዢላት አይደለሁም። ህፃናት እግራቸውን እየተላለፉ እንደሚዘሉት እየዘለለች ጥላው ሄደች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።